ታቃላችሁ ዲያስፖራ ትንሽ ቀደም ብለናል አንድ 7 ደቂቃ በአጠቃላይ ኢትዮጵያን ወገኖቼ በተለይ ዛሬ ወደዚህ ወደ ኢትዮጵያን ዲያስፖራን ዲስከሽን በመላው ዓለም ያላችሁ ኢትዮጵያን ክቡር አቶ ሽመልስ ከማል በመካከላችን ይገኛሉ እንግዲህ ዛሬ የጋበዝናቸው ትልቁ ነገር የተለያዩ ጥያቄዎችን በማንሳት ከሳቸው ጋር እንወያያለን ጥያቄ ከመጠየቄ በፊት ዛሬ አንድ ያዘጋጀነው ነገር አለ ሎሬት ጸጋዬ አለ ሎሬት ጸጋዬ ካለ እስኪ አንዳንድ ሎሬት ወንድማችን አለ ሎሬት ጸጋዬ ካለ አንድ ጊዜ ወደ ማይሲት ሎሬት አለ ምክንያቱም ሎሬት ካለ አንዳንድ ጊዜ አሳየኝ ኦኬ ሎሬት እሺ እንግዲህ የተከበሩ አቶ ሽመልስ ከማል የኢትዮጵያ መንግስት ቃል አቀባይ በመካከላችን ይገኛሉና በቀጥታ ላንተ ማይኩን ከሰጠሁ በኋላ ከዛ በኋላ ወደ ጥያቄ ገባለሁ ማይኩን ላንተ አመሰግናለሁ ኦኬ ሎሬት ወጣና ግባ ምክንያቱም ለህዝቡ መገለጽ ያለበት ነገር ስላለ ያዘጋጀነው ነገር አለ እኚህ እንግዳችን ብዙ ጊዜ በተለይ አንዳንድ ነገሮች አሉ ባልንበት ሰዓት ከኛ ጋር ሆነው እየመጡ ብዙ ሐሳቦችን ጥያቄዎችን ይመልሱልናል በዚህ አጋጣሚ እንግዲህ ለሎሬት ወንድማችን አንድ ያዘጋጀው ነገር አለ በመጀመሪያ ወደ እንግዲህ እሱ እስከሚዘጋጅና ምልክት እስከሚያሳይ ድረስ የተከበሩ አቶ ሽመልስ ወደዚህ ወደ ኢትዮጵያን ዲያስፖራን ዲስከሽን እንኳን በሰላም መጡ ያልኩኝ እንግዲህ ወደ ጥያቄ ለመግባት የመጀመሪያው በተለይ ሰሞኑን በኢትዮጵያ ውስጥ የሚታየው የብሔር ብሔረሰቦች በጅጅጋ ወይም ደግሞ በሐረር ውስጥ በሶማሌ መንግስት አካባቢ ትልቅ እንቅስቃሴ ይደረጋልና ይሄ እንቅስቃሴ እንዴት ያለፈላችሁ ነው በዛስ በእንቅስቃሴው በተለይ ከዚህ በፊት ባወጣችሁት ቴሮሪስትን በተመለከተ ምናልባት በዚያ በህዝብ ላይ ችግር አይፈጥርም ወይ ለዚህስ ምን አይነት ዝግጅት አድርጋችኋል የሚለው ነው አመሰግናለሁ አሎ ሎሬት ጥያቄ ወደ ጥያቄው ለመግባት ይሄንን ከመግባቴ በፊት በጣም ተናፋቂ ከሆነው መድረካችሁ ውስጥ ተገኝቼ ይህን የሀሳብ ልውውጥ ለማድረግ እድል ስለሰጣችሁኝ በማመስገን ወደ ጥያቄው ምላሽን ለመስጠት እሞክራለሁ እንደሚታወቀው በሀገራችን ውስጥ የፌዴራላዊ ስርዓት ከተመሰረተ ወዲህ በሀገራችን ውስጥ በተለይም ባለፉት እሺ ክቡር አቶ ሽመልስ በጣም ይቅርታ ነጥቦትን ያዙልኝና በጣም ይቅርታ አሁን አቶ ሎሬት ስለገባ ጥያቄውን ያዙልኝ ሎሬት አሁን ገብታል ሎሬት አንዳንድ አሳየኝ ምክንያቱም ፕሮግራሙን ከመጀመራችን በፊት ኦኬ ሎሬት ማይኩን ያዘው ነጥቦትን ያዙልኝ ክቡር አቶ ሽመልስ አመሰግናለሁ ኢዛና በጣም አዝናለሁ የዚህ የሳይበር አዲሱ ፓልቶክ ችግር አለው የሚሰማ ከሆነ ታንኪዩ እግዚአብሔር ይስጥልኝ ወገኖቼ እንግዲህ በመግቢያችን ላይ መቼም ምንም እንኳን ከኢትዮጵያ ውጪ ብንሆንም ኢትዮጵያ ግን ከኛ ውጪ ስላልሆነች በሀገራችን ጉዳይ ላይ በቅንነት ሀገራዊ ስሜታችንን ውስጣዊ ስሜታችንን ለማርካት በመናደርጋቸው ውይይቶች ላይ በተለያየ ጊዜ የተለያዩ የመዋያ ርዕሶች ይነሳሉና በሀገራችን ተጨባጭ ወቅታዊ ጉዳዮች ላይ ተነጋግረን መፍትሄ ለማምጣት
የኢትዮጵያችንን ከፍተኛ ባለስልጣናት እያቀረብን ስናነጋግር መቆየታችን ይታወሳል። ምናልባት በቅርቡም እንደ መወያያ ርዕስ አንስተነው የነበረው ጉዳይ የምታስታውሱት ከሆነ የኢትዮጵያ ፖለቲካ እጅግ በሚያሳዝን ሁኔታ ከድጡ ወደ ማጡ እንዲሉ በተለይም ውጭ የሚገኙት ምሁራኖቻችን ለዚች ሀገር እንባ ማበሻና የነገ ተስፋ ይሆናሉ ብለን ስንጠብቅ በአመራሮቹ ላይ የሚሰጡት ስብዕናቸው ላይ ያተኮረ ትችትና ዘለፋ ብዙዎቻችንን አስቆጥቷል፣ አሳዝኗል። ነገር ግን እውነት መሪዎቻችንን በሚገባ እናቃቸዋለን ወይ? የቱን ያህል ነው ግንዛቤያችን የሚለውን ነገር ለማሳየት ምናልባት ክብራቶች መልሳ ከማልን ከዚህ በፊትም በተለያዩ ጊዜያት በተለያዩ ኮች የምታቋቸው ቢሆንም እኔ ከዚህ በፊት በነበሩኝ ተደጋጋሚ ችግሮች ሳቢያ ያላገኘዋቸው ስለሆነ አቶ ሽመልስን አስመልክቶ ሳነብ ያገኘዋቸውን ጥቂት ነገሮች ማለት ወደድኩ። በነገራችን ላይ ከሀገሬ ከመውጣቴ በፊት አቶ ሽመልስ ከማል በተለያዩ ስብሰባዎች ላይ በሚሰጧቸው አስተያየቶች በተለይም ይሄን መንግስት በልማቱም በጎ ሲደረግ ከሚመሰገኑ በጥፋቱም የጥርስ እንጨት ሆነው ከሚጠቀሱና ከሚሰቃዩ ወገኖች መካከል አቶ በረከት ስምዖንና አቶ ሽመልስ ከማል በግንባር ቀደምትነት የሚጠቀሱ ናቸው። ወቀሳና ትችቱ እንዳለ ቢሆንም ፍሬያቸውን ዛሬ ላይ ስናይ ግን ወቀሳና ትችቱ ከተገኘው ፍሬ ጋር ሲመዘን ፍሬው የሚያኮራ ስለሆነ ምናልባት የሚሰጠው ትችት ለነሱ የበለጠ መጠንከሪያ የበለጠ አልማስ ተሞርዶ እንደሚያበራ ሁሉ መሳያና ማብሪያ ሊሆን ይችላልና መንፈሳዊ ቅናት ያሳድርብኛል። ክቡራት ሽመልስ አንድ ደብዳቤ ኦፕን ሌተር ቱ ቺፍ ፕሮሲኪዩተር ሽመልስ ከማል በሚል ባይፊጣ ጫላ ሜይ 15 2006 የተጻፈ ሳነብ ያገኘሁትን ትንሽ ነገር ለማጣቀሻነት ማቅረብ ወዳለሁ። I know that you were imprisoned and mistreated during the Derg regime due to your alleged EPRP membership and activity ይላል። Now nor were you spared imprisonment by TPLF EPRDF because you vigorously criticized their activities in your articles ይላል። ምናልባት በኢሃፓ ጊዜ እስር ቤት መቆየቶትን ከዛ በኢሃደግም ለተወሰነ ጊዜ እስር ቤት መቆየቶትን ግለሰቡ ሲያቆት የገለጸበት ሁኔታ ነው። I also know that ይላል ሰውየው you were able to finish your schools in Addis Ababa University after you were released from prison. I sympathize with you. One of your friend told me that you are well read በጣም አንባቢ መሆኖትን ይመሰክራል ሰውየው። Another friends of yours mentioned to me that when you were a judge ዳኛ በነበሩበትም ዘመን አስተዋይና አሳቢ ሚዛናዊ ፍትህ የሚሰጡ ሰው እንደነበር ምስክርነት ይሰጣል። እንግዲህ ይሄንን የሚሉት ትችት ካቀረቡልዎት በዚህ ጊዜ ጽሁፍ ያቀረቡልት ሰዎች ናቸው እና አንዳንዶቻችሁ በግብዝነት በተለይ ምሁርነን የምትሉ ሰዎች ሌላ ልትነግሩን የምትፈልጉት አትሊስት ጓደኞቻችሁ እንኳን የጻፉትን አንብባችሁ መረዳት ብትችሉ አይናችሁን ጨፉኑና ላሞኛችሁ ልትሉን አትችሉም ነበር ለማለት ፈልጌ ነው። ምናልባት አንዳንድ ጊዜ አንድ አባባል አላቸው as ሽመልስ survival depend on the survival of EPRDF he was everywhere where the EPRDF needs him not even senior members worked for the party like him ይላሉ። ምናልባት እርሶ የተለያዩ የኃላፊነት ቦታዎች ላይ ሰርተዋል። አንደኛ the lead prosecutor in the case of CUD leaders ይላል። ሁለተኛው the head of the Ethiopian broadcast agency ላይ ሰርተዋል። ሶስተኛው deputy attorney general of Ethiopia ሰርተዋል። አራተኛ chief prosecutor of trials of Ethiopia ላይ ሰርተዋል። አምስተኛ head of legal research and study department of the Ethiopian justice system ውስጥ ሰርተዋል። ምናልባት የኚህ ተቺ አቀራረብ ይሄን ሁሉ ሲገምቱት ሽመልስ ሁሉ ቦታ ነው ኦል ራውንደር ፐርሰናሊቲ ያለው ሰው ነው ብለው ቢያቀርቡ አድናቆታቸው ተገቢ ነው እላለሁ። ከዚህ ነጥብ ተነስተን ከይዛና ጥያቄ ተመልሼ ሳላቃቸው ቀርቼ ሳይሆን በማቃቸውም ነገሮች ላይ ለውዝግብ መነሻ የሆኑትን ቻሌንጂንግ ጥያቄዎች አንስተን በግልጽነት እንነጋገራለን ብዬ አስባለሁ። ባጭር ጊዜ ማስተዋወሻ ጥሪያችንን ተቀብላችሁ
ለሀገራችን ያለንን ፍቅርና ቀናኢነት ተገንዝባችሁ ለጥያቄያችን መልስ ለመስጠት ፈቃደኛ በመሆኑ በእውነት የምገልጽበት ተመራጭ ቃላት ያጥሩኛል። ከልብ ያመሰግናለሁ። ኢዛና ካንተ ጥያቄ በኋላ መለሳለሁ። እግዚአብሔር ይስጥልኝ። የኢትዮጵያ አምላክ ያክብርልኝ። እድሜና ጤና ይስጥልኝ። እሺ አመሰግናለሁ ለደጋጋ ገላለቶቻችሁ። ወደ ጥያቄው ከመግባቴ በፊት ያው ቅድም እንዳልኩት ለተፈቀደልኝ ለፈጠራችሁት የውይይት ሀሳቤን ለመግለጽ ለማስተላለፍ ላዘጋጃችሁት መድረክ ከልብ በማመስገን ወደ ውይይቱ ለማምራት እፈልጋለሁ። እንዲህ እናንተ እንደምታዘጋጁ አይነት መድረኮች በጋራ ሀገራዊ ጉዳዮች ላይ የተለያዩ እይታዎችን ለመያዝ ወደ መግባቢያ ነጥብ ጋር ለመድረስ ለሚደረጉ ዲሞክራሲያዊ ምክክሮች እጅግ በጣም የላቀ አስተዋጽኦ እንደሚኖራቸው ምንም ጥርጥር የለውም። ከሁሉም በላይ ደግሞ በማወቅ የሚሆን ባለማወቅ በአገር ቤት ውስጥ ባሉ ጉዳዮች ላይ የተዛባ መረጃ ያላቸው ወገኖች እነዚህ መረጃዎች በቀጥታ ከምንጩ እንዲያገኙ እድል በመፍጠር በመንግስት እንዲሁም በሌሎች የተለያዩ ህብረተሰብ ክፍሎች ውስጥ ያሉ አመለካከቶች እና እይታዎች ለህብረተሰቡ ቀርበው ለታዳሚው ቀርበው ታዳሚው ሚዛናዊና ምክንያታዊ የሆነ መደምደሚያ ላይ እንዲደርስ ለማድረግ የምታደርጉት ጥረት በግሌ በጣም የማደንቀው። ይህንን ካልኩ በኋላ ወደ ጥያቄው ይቀርባል ወይስ ቅድም የሰማሁትን ጥያቄ ምላሽ ልስጥበት? በዚህ ላይ ቀጥሉና ከዛ በኋላ ይቀጥላል ሌላኛው ቀጣይ ጥያቄ ይጨርሱ። ያን ጥያቄ መልካም። እንግዲህ የተነሳው ጥያቄ አሁን በሶማሌ ክልል ውስጥ የተዘጋጀው የብሔር ብሔረሰቦች በዓልን አስመልክቶ እየተደረገ ያለው ዝግጅት በክልሉ ያለውን ሰላም፣ መረጋጋት ወዘተ የሚመለከት ጥያቄ ነው። በመጀመሪያ ይህ በዓል እንደ አንድ በየዓመቱ የሚታሰብ የተለምዶ ድግስ ተደርጎ መታየት እንዳይታይ እወዳለሁ። ከሁሉም በላይ ተምሳሌታዊ ትርጓሜው ሲምቦሊክ ሲግኒፊካንሱ በጣም ትልቅ ነው። እንደምታውቁት ሀገራችን በቅድመ ፌዴራላዊ ስርዓት በተለያዩ ታሪካዊ ሂደቶች ውስጥ የመገፋት እድል ያጋጠማቸው ከብሔራዊ የፖለቲካ ምህዋሩ ከልማቱ እና ከሌሎች ማህበራዊ ተሳትፎች ውስጥ ተገልለው ዳር ጠርዝ ላይ የቆሙና የባይተዋርነት ስሜት ውስጥ የተዋጡ አያሌ ብሔሮች፣ ህዝቦች፣ ብሔረሰቦች ያሏት ሀገር ናት። ያለፉት በሀገራችን ውስጥ የነበረው ለውጥ አንዱ ትልቁ ተልዕኮ ይህን የሀገራችንን እግር ተወርቻ አስሮ የቆየውን ችግር ዘለቄታዊ መፍትሄ ለመስጠት ያለ እንደነበረ ይታወቃል። በዚህም የተነሳ ይህንን በህዝቦች ፈቃደኝነት ላይ የተመሰረተ ፌዴራላዊ የሆነ ስርዓት ተመስርቷል። በዚህ ስርዓት ውስጥ ቀድሞ ተገብተው የነበሩ በሀገራዊ የሀገሪቱን ዕጣ ፈንታ ለመወሰን በሚደረጉ ተሳትፎዎች ውስጥ የመቋደስ እድል ተነፍቋቸው የነበሩ ብሔሮች፣ ብሔረሰቦች እና ህዝቦች ይህንን እድል ሙሉ ለሙሉ ያረጋገጡበት ምቹ ሁኔታ ፖለቲካዊ ድባብ ተፈጥሯል። ከሁሉም በላይ ደግሞ ባህላቸውን፣ ብሔራዊ ማንነታቸውን ጠብቀው ከልማታቸው የቀጥታ ተጠቃሚ ለመሆን የሚችሉበት ራሳቸውን በራሳቸው ማስተዳደር የሚችሉበት ጥብቅ ህገ መንግስታዊ ስርዓት ተገንብቷል። ይህን ህገ መንግስታዊ ስርዓት ለማጠናከር ብዝሃነትን የሚቀበል ዳይቨርሲቲን የሚቀበል
ይህንን መሰረት ያደረገና በዚህ ላይ የታነጸና የተዋቀረ አገራዊ አንድነት ላይ የታነጸውን የታነጸችውን አዲስቷን ኢትዮጵያ ለመገንባት ያላቸውን ቁርጠኝነት በብሔር ግንባታ በዲሞክራሲያዊ ሂደትና በልማት ሂደት ውስጥ ያላቸውን ተሳትፎ ዳግም ቁርጠኝነትን በየዓመቱ እየተገናኙ የሚያጠናክሩበትና የቁርጠኝነታቸውን የሚገልጹበት ከሁሉም በላይ ደግሞ በመከባበር በእኩልነት እና በጋራ ተጠቃሚነትና ተሳትፎ ላይ የተመሰረተውን ይህንን አዲሱን ኢትዮጵያዊ አንድነት የሚያደምቁበትና ሴሌብሬት የሚያደርጉበት የአንድነታቸው በብዛነት ላይ የተመሰረተ ማንነታቸው እና የአብሮነታቸው መገለጫ የሆነ የሚዘከር በየጊዜው አንድነታቸውን ያጠናከረ የሚሄድ ኢቨንት ስለሆነ በሀገራችን ህገ መንግስታዊ ሂደት ውስጥ በሀገራችን የዲሞክራሲያዊ ሂደት ውስጥ ትልቅ ትርጉም ያለው ትልቅ ፋይዳ ያለው ክስተት ነው። በመሆኑም የብሔር ብሔረሰቦች አንዳንዶቹ እንደሚሉት የባህላዊ ህብረ ቀለማት ያሸበረቁ ወጣቶች ዳንኪራ ሲረግጡበት የሚታይ ሳይሆን ከዚህ በላይና ባለፈ ደረጃ ቅድም የገለጽኳቸውን መሰረታዊ እውነቶች እና መሰረታዊ ፋይዳዎች የሚያንጸባርቅ ትልቅ ኢቨንት መሆኑ ማሳወቅ እወዳለሁ። ይሄንን ሳታውቁት ትቀራላችሁ ብዬ ሳይሆን በዚህ ዙሪያ ላይ ይሄን ያህል ከተባለ የሶማሌ ክልል ቀደም ሲል እንደገለጽኩት ላለፉት ቅድመ ፌደራላዊ ስርዓቶች ውስጥ የመገለል ዕጣ ፈንታ ከደረሰባቸው ህዝቦች መካከል አንዱ ነው። በኢትዮጵያዊነት ስያሜ በኢትዮጵያዊነት ኢትዮጵያን በመገንባት ስያሜ የመገለል ዕጣ ፈንታ የደረሰበት እንደ ሁለተኛ ዜጋ የመቆጠር እና በዚህም ፋይዳ ለከፍተኛ በደልና ምናልባትም በአንዳንድ አዋቂዎች አነጋገር በሌሎች ብሔር ብሔረሰቦች ጫንቃ ላይ ተጭነው ከነበሩ በደሎችና ግፎች የባሰ ነው ሊባል በሚችል ደረጃ ብሶት ችግርና ሰቆቃ ተሸክሞ የኖረ የተገፋ ህዝብ የሚገኝበት ክልል ነው። ይህ ህዝብ በሀገራችን የተፈጠረው ልማት በፈጠራቸው መልካም እድሎችና ቅድም የገለጽኩት በመፈቃቀድ ላይ የተመሰረተ የአብሮነት መገለጫ የሆነ ፌደራላዊ ስርዓት ከተቋቋመ ወዲህ በሌሎች እንደሌሎች አቻ እኩል ወንድሞቹ በሀገሪቱ ዕጣ ፈንታ ላይ በወኪሎቹ አማካኝነት እኩል ተሳትፎ ለማድረግ የቻለና ይህንንም በማይናወጥ ህገ መንግስታዊ መሰረት ላይ አረጋግጦ ማጣጣም የጀመረ ህዝብ ነው። ከሁሉም በላይ በክልሉ ውስጥ በነበሩ ቀደምት ዝንጋታዎችና በደሎች በክልሉ ላይ ደርሶ የነበረውን በደል መልሶ ለመካስና ለማስተካከል ሶማሊያውያን ራሳቸው ኢትዮጵያ ሶማሊያኖች በየራስ ክልላዊ አስተዳደር ፈጥረው በየጊዜው የሚመረጥ በምርጫ የሚቋቋም ዲሞክራሲያዊ ስርዓት ተክለው በዚህ መሰረት የነበሩ ችግሮችን ለማስተካከል አያሌ ጥረት አድርገዋል። እንደምታውቁት ከቅድመ ፌደራላዊ ስርዓት በፊት በሶማሌ ክልል ውስጥ የነበሩ አስከፊ ገጽታዎችን ወደኋላ ሄዶ ለማየት በክልል ውስጥ አንድ ሃይስኩል ብቻ የነበረበት ሁኔታ ነበር የነበረው። በ1991 ዓመተ ምህረት አካባቢ መጣ ወደ አንድ ሃይስኩል በፐርሰንቴጅ ሲለካ ወደ 0.25 ከመቶ የሚለካ ሆኖ 2013 አሁን ባለንበት የፈረንጅ ዓመት ምህረት ላይ 11.5 ከመቶ እድገት ያሳየበት ሁኔታ አለ። በሀገራችን ውስጥ ከተመሰረቱ በርካታ ትልልቅ ዘመናዊ ዩኒቨርሲቲዎች መካከል አንዱ
ስመጥር የሆነው የጅግጅጋ ዩኒቨርሲቲ በክልሉ ታሪክ ውስጥ የመጀመሪያው ዩኒቨርሲቲ ተገንብቶ ስራ የጀመረበት ሁኔታ ነው ያለው። ከስድስት በላይ የሆኑ ከፍተኛ የቴክኒክና የሙያ ማሰልጠኛ ተቋማት የተገነቡበት ሁኔታ ነው ያለው። በክልሉ ውስጥ በ83 ዓመተ ምህረት አካባቢ ስናይ የንጹህ ውሃ መጠጥ አቅርቦት ከ20% በላይ ያልደረሰበት ሁኔታ ነበር። አሁን 92% የደረሰበት ሁኔታ ነው ያለው። በአጠቃላይ በክልሉ ውስጥ እጅግ በጣም ምቹ ሁኔታዎች በመፈጠራቸው የተነሳ ክልሉ ከፌደራል ስርዓቱ እጅግ በጣም ተጠቃሚ የሆነባቸው አያሌ ጉዳዮች አሉ። በክልሉ ውስጥ የተፈጠሩ ምቹ የኢንቨስትመንት ፖሊሲዎች አማካኝነት ከባህር ማዶ የመጡ ከቱርክ፣ ከእስራኤል፣ ከጣሊያን የመጡ ባለሀብቶች በጎዴ ሽንሌ አካባቢ የአግሪካልቸራልና የኢንዱስትሪያል ኢንቨስትመንቶች ተክለው ስራ የጀመሩበት በሀገር ውስጥ ያሉ የክልሉ ባለሀብቶች ወደ 200 በላይ የሚሆኑ ባለሀብቶች በኮንስትራክሽን፣ በአግሪካልቸር፣ በንግድ፣ በጤናና ትምህርት በመሳሰሉ መስኮች ላይ ኢንቨስት አድርገው ከፍተኛ የተነቃቃ የልማት ስራ ውስጥ የገቡበት በአጠቃላይ በዚህ የተነሳ በእነዚህ የንግድ መስኮችና የኢንቨስትመንት መስኮች እንኳን እጅግ በጣም ከ17,000 በላይ የሆኑ የክልሉ ነዋሪዎች የስራ ዕድል መፍጠር የተቻለበት ሁኔታ ነው ያለው። የክልሉ መንግስት ያወጣው የሚከተለው ፖሊሲ ለኢንቨስተሮች ያመቻቸው ምቹ ሁኔታ እነዚህም በክልሉ ረጅም ታሪክ ውስጥ የሚታሰቡ ቀርቶ ሊታለሙ ይችሉ ያልነበሩ ክዋኔዎች እውን እንዲሆኑ በማድረግ ትልቅ አስተዋጽኦ አለው እና ፌደራሊዝም የፈጠረውን ይህንን የልማት ሁኔታ ፌደራሊዝም በክልል ውስጥ የሶማሌ ህዝብ እንደምታውቁት በቀድሞ ስርዓቶች ውስጥ ሴኩሪታይዝ ተደርጎ የብሔራዊ ደህንነት ችግር ተደርጎ የሚታይ ህብረተሰብ ነበር። ዛሬ በአዲሲቷ ኢትዮጵያ ውስጥ የብሔራዊ ደህንነታችን አንድ ትልቅ ኃይልና ጉልበት መሆን የቻለ ህዝብ ነው። በኤርትራ ጦርነት ውስጥ የነበረው የሶማሌ ህዝብ የነበረው ተሳትፎ ከጎረቤት ሀገር በሚደረጉ ድጋፎች የሚንቀሳቀሱ አሸባሪዎችን እና አሸባሪዎች ጥቃቶችን መንጥሮ በማጥፋትና አካባቢውን ሰላማዊ በማድረግ ረገድ ያለው መነቃቃትና ተሳትፎ የአገራችን አንድ ትልቅ የብሔራዊ ደህንነት ኃይል እንዲሆን ምቹ የቻለበት ሁኔታ ነው ያለው። በአጠቃላይ ክልሉ ቅድም እንደገለጻችሁት ሳይሆን ቅድም የተገለጸው ስጋት ፈጽሞ የማይታይበት ከጫፍ እስከ ጫፍ የሰላም ቀጠና የሆነበት በዚህም የተነሳ አያሌ የኢንቨስትመንት ስራዎች የሚከናወኑበት በመሆኑ ከፌደራል ስርዓቱ ቀጥተኛ ተጠቃሚና የውጤቶቹን ተቋዳሽ በመሆኑ ይህን የዚህ ስርዓት እና የዚህ ስርዓት መሰረት የሆነውን ብዝሃነት ለማክበር ይህን ያህል ዝግጅት ለማድረጉ ከዚህ አንጻር ስናየው ብዙ የሚያስገርም አይሆንም። ለዚህም ነው የሶማሌ በተለይ ጅግጅጋ ከተማ ዛሬ በትልቅ የእድገትና የልማት እንቅስቃሴ የተነቃቃችው ከተማ ከ3,500 በላይ የሚሆኑ ከተለያዩ የኢትዮጵያ ክልሎች የመጡ ወንድም እና እህት ኢትዮጵያውያን ለማስተናገድ የሚያስችል እጅግ በጣም የሚያስደምም ዝግጅት በማድረግ ከዓለም አቀፍ ትልልቅ የተከበሩ የዓለም አቀፍ ተቋማት እና ዲፕሎማቲክ ወኪሎች የሚገኙበት የደመቀ በዓል ለማድረግ እየባተለ ያለ ክልል ነው። የተደረገው ዝግጅት ከወዲሁ እጅግ በጣም የሚያስደምም ነው። በሀገራችን ውስጥ ያሉ ብሔረሰቦችን ወንድማማችነት፣ አንድነትና አብሮነት የሚያጠናክር ከሁሉም በላይ ደግሞ በብሔራዊ ማንነታቸው ኮርተው ማንነታቸው ለመስዋዕትነት ሳይቀርብ የአገርን ማልማትና መገንባት እንደሚቻል የሚረጋገጥበትን ዝግጅት የሶማሌ ክልላዊ መንግስት
በፈቃደኝነት ራሱ ጠይቆ አዘጋጅቶ ይህንን ዝግጅትና በዓል ማዘጋጀቱ ለክልሉ ነዋሪዎች ብቻ ሳይሆን ለጠቅላላ ኢትዮጵያውያን ጭምር ትልቅ ፋይዳ ያለው ነገር ነው። ይሄ ፌዴራሊዝም ባልጸና መሰረት ላይ የቆመ ነው፣ ነገ ፈራሽ ነው የሚሉ መጥፎ ትንቢት ተናጋሪዎችን ጭምር የሚያሳፍር ይልቁንም እየተጠናከረ የለማ የሚመጣና የመጣ ሀገር ያለ መሆኑን በተግባር ጭምር የሚያሳይ ኢትዮጵያዊ ነኝ ለማለት የሚያቅማማ ዛሬ ኢትዮጵያዊነቱን ለማረጋገጥና በኢትዮጵያዊነቱ ያገኘውን ጥቅምና ሙሉ የእኩልነት እና የልማት ዕድል ለማረጋገጥ ፈቅዶ የተነሳበትን ሁኔታ የሚያረጋግጥ በመሆኑ ለስርዓታችን ለዲሞክራሲያዊ ስርዓታችንና ለህገ መንግስታዊ መሰረቱ እጅግ ትልቅ የሚያኮራ አንድ ትልቅ ትዕይንትና ኢቨንት ነው ማለት ይቻላል። እናመሰግናለን። እሺ በጣም እናመሰግናለን ክቡር አቶ ሽመልስ ከማል። ይሰማል? እስኪ አሜን አንዳንድ አሳየኝ የሚሰማቸው ከሆነ። በጣም ጠለቅ ባለ ሁኔታ በደንብ ዘርዝረውልናል። በጣም እናመሰግናለን። ወደ ሁለተኛው ጥያቄ ነው የሚሄደው። ሁለተኛው ጥያቄ ምንድነው? በተለይ ኢትዮጵያ ብዙ ጊዜ በዓለም አቀፉ ደረጃ የምትታወቀው በረሃብ ነው። ኢትዮጵያ ብዙ ጊዜ በተለያዩ በዲክሽነሪም ሆነ በተለያዩ ሁኔታ ሲታወቅ በረሃብ ነው። ኢትዮጵያን በረሃብና በተለይ በችግር ላይ ምርትን በማጣት በችግር ላይ እንደሚንከራተቱ ብዙ ጊዜ ይወጣ ነበርና በአሁኑ ሰዓት ያለው የኢትዮጵያ ሕዝብ በዚህ በልማቱ ወይም በሰብሉ አካባቢ ያለው ሁኔታ ምን ላይ ደርሷል? ምንስ አስተማማኝ ነው? ይሄ የመጀመሪያ ጥያቄ ነው። በተለይ ይሄ ብቻ ሳይሆን በአሁኑ ሰዓት የኢትዮጵያ መንግስት በሀገሩ ላይ አባይን ለመገደብ በጋራ ከሌሎች ሀገሮች ጋር በእኩልነት ለመጠቀም ብዙ ጊዜ አሳውቋል። ከህዝቡ ጋር ሆኖ አሁንም እየሰራ ነው ያለውና ይሄን አባይን በተመለከተ በተለይ በአሁን በውጪ ሚዲያ በተለያዩ ሁኔታዎች የሚታየው በግብጽ በኩል ጥሩ አይነት እንቅስቃሴ አይታይም። ነገር ግን በተለያዩ ዜናዎች ላይ በምንመለከትበት ሰዓት የኢትዮጵያ መንግስት አግሪ እንዳደረገ ከነሱ ጋር በሰላም መስራት እንደሚችል በተለይ በዚህ አሁን ባለው ሁኔታ ላይ በምንመለከትበት ሰዓት ጥሩ ነገር እንዳለ ይናገራልና በአጠቃላይ ጥያቄው ምንድነው የኢትዮጵያ መንግስት በአሁኑ ሰዓት ከግብጽ ጋር ያለው ግንኙነትና አባይን በተመለከተ አዲስ ያወጣው ነገር ካለ ወይም ደግሞ የግብጽንስ መንግስት እንዴት ይመለከተዋል? እነዚህን ሁለቱን ጥያቄዎች ቢመልሱልኝ በአክብሮት አመሰግናለሁ። እንግዲህ በቀጥታ አንድ ሰው ራሱ ስለራሱ በግለሰብ ደረጃ እንደ ተራ ግለሰብ ስለራሱ ከሚናገረው በላይ ሌሎች ምስክሮች ለሚናገሩት ነገር እና ተአማኒነት እንደሚኖረው ምስክርነቱ የበለጠ ማረጋገጫ እንደሚሆን ስለራሱ የሚናገረውንም በይበልጥ ለመረዳት መሰረት እንደሚሆን ሙሉ ነው። ከዚህ አንፃር በተለያዩ የዓለም አቀፍ ተቋማት የዓለም የንግድ ድርጅትን የዓለም አቀፍ የፋይናንስ ተቋማትን ጨምሮ ሀገራችን በአሁኑ ጊዜ እጅግ በጣም ፍጥነት ከሚያሳዩ ኢኮኖሚዎች መካከል በመጀመሪያ ደረጃ ከሚጠቀሱ ሀገሮች ውስጥ አንዷ መሆኗን በተደጋጋሚ በይፋ ሲያረጋግጡ እና ሲገልጹ ቆይተዋል። ይህ ከየትም የመነጨ ሳይሆን በሀገራችን ውስጥ በተጨባጭ ከተፈጠሩ የሀገራችንን ትንሣኤ የሀገራችንን ሬኔሳንስ ለማረጋገጥ ህዳሴዋን ለማረጋገጥ መንግስት ከመላ ህዝቡ ጋር በመተባበር የጀመራቸው የዲሞክራሲ የመልካም አስተዳደር እና የፈጣን ልማት ፕሮግራሞች ስኬት ቀጣር ውጤታማነትን ጭምር ተግባራዊ በመሆኑ የመጣ ነው። ከዚህ አንጻር ባለፉት አመታት በተከታታይ ለ6-7 አመታት በሁለት አሃዝ የሚቆጠር የኢኮኖሚ እድገት ውስጥ ሲንቀሳቀስ የቆየ ፈጣን እና ህዝቡንም ተጠቃሚ ያደረገ
ኢኮኖሚ መገንባት የቻለች ሀገር ናት። ኢኮኖሚው እውን ሊሆን የቻለው እንዲህ አይነቱ ፈጣን ኢኮኖሚ በሀገራችን ውስጥ የተረጋጋ ሰላም በመኖሩ ህብረተሰቡ ለዲሞክራሲያዊ ሁኔታዎች በመመቸታቸው ለማህበራዊ እና ኢኮኖሚያዊ ፍትህ ጥያቄዎች ምላሽ ለመስጠት የቻሉ ተጨባጭ እርምጃዎች በመወሰዳቸውም ጭምር ነው። ከዚህ ጋር ተያይዞ አሁን ባለንበት ደረጃ ላይ ባለፈው ዓመት ብቻ ሀገራችን በግብርናውም በኢንዱስትሪ መስክ እጅግ የሚያስደምም ውጤት አሳይቷል። ኢኮኖሚ ምጣኔ በእነዚህ ዘርፎች ውስጥ የታየ ኢኮኖሚ ምጣኔ ከፍተኛ ነው። በግብርናው 7.5%፣ በኢንዱስትሪ ወደ 18 አካባቢ ከመቶ፣ በአገልግሎት ዘርፉም እንደዚህ ወደ 10% እድገት መመዝገብ ተችሏል። በአጠቃላይ የሀገራችን እድገት ወደ 9.7% ከአቨሬጁ ሲወሰድ ወደ 10% የገባበት ሁኔታ ነው ያለው። ባለፈው ዓመት የተደረጉ ከፍተኛ የመንግስት የልማት ርብርቦች በተለይም መንግስት ለ5 ዓመት የሀገራችንን ህዳሴውን ለማድረግ የሚያስችል የፈጣን የልማት እንቅስቃሴ እቅድ አቅዶ የእድገትና ትራንስፎርሜሽን እቅድ በመባል የሚታወቀው ይህንን ለመተግበር በሁሉም ዘርፎች ከፍተኛ እንቅስቃሴ በማድረጉ የከፍተኛ ውጤቶች በኢኮኖሚ መስክ ታይተዋል። በግብርናው መስክ እንደዚሁ በከፍተኛ ምርታማነት ታይቷል። ምንም እንኳን ካለፈው ዓመት ጋር ሲነጻጸር ያለፈው ዓመት እንቅስቃሴ የግብርና ምርታማነትና በምጣኔ ደረጃ እድገት ቢኖርም በምጣኔ ደረጃ የተወሰነ ቅናሽ ያሳየ መሆኑ እውን ቢሆንም ይህንን መነሻ በማድረግ መንግስት ግምገማ አድርጎ ከፌዴራል ጀምሮ ከታች ቀበሌ ድረስ ሁሉንም አካላትና ዘርፎች በማነቃነቅ እና ሁሉንም ወደ ተግባር በማስገባት ውጤታማ የሆነ መርሃ ግብር ነድፎ እንቅስቃሴ በማድረጉ በዘንድሮ ዓመት ከፍተኛ የአግሪካልቸራል ፕሮዳክሽን እንደሚገኝ ይጠበቃል። በዚህ መሰረት ወደ 227 ሚሊዮን የሚሆን በ12 ሄክታር መሬት ላይ የተዘራ ሰብል ይጠበቃል። በአጠቃላይ በእድገቱ በጣም በሁሉም መስኮች ዙሪያ መለስ የሆነ እድገት እየታየ ነው። በኢንዱስትሪ መስክ ብቻ ሳይሆን በኮንስትራክሽን መስክም እንደዚሁ ከፍተኛ የልማት እንቅስቃሴ እየተደረገ ነው ያለው። ምናልባት ሰምታችሁ ከሆነ በርዕሰ ብሔሩ ማለትም ፕሬዚዳንቱ አዲሱ ፕሬዚዳንት ለፓርላማ ባቀረቡት ንግግር ላይ ይፋ አድርገውት እንደነበረው በኮንስትራክሽን መስክ በሀገራችን እየተደረገ ያለው እንቅስቃሴ ውጤታማ መሆኑንና በዚህ ዓመት ብቻ ባለፈው ዓመት ብቻ ወደ 15,000 ያህል ኪሎ ሜትር ገጠርን ከገጠር ቀበሌን ከቀበሌ ለማገናኘት የሚያስችል ከፍተኛ የመንገድ ስራ ግንባታ መከናወኑን ወደ 16,000 አካባቢ የሚሆኑ እንደዚሁ የግንባታና የጥገና ስራዎች መከናወናቸውን በህብረተሰባችንን የኤሌክትሪክ ኃይል ተጠቃሚነት ለማረጋገጥም እንደዚሁ ወደ የአገልግሎት ሽፋኑን ወደ 52% ለማድረስ የሚያስችል ስራ መሰራቱን የሀገራችንን የኃይል አቅርቦት የኃይል ፍጆታ አቅርቦቱን ተገቢ የሆነውን አቅርቦት ለማስተካከል የተገነቡ ትልልቅ የኃይል ማመንጫ ፕሮጀክቶች ግንባታም ስኬታማ በሆነ መንገድ እየተከናወነ መሆኑን የህዳሴው ግድብ ወደ 26% ደረጃ የተጠናቀቀ መሆኑን የግልገል ጊቤ 3 ወደ 75% ያህል መድረሱ በአጠቃላይ በሀገሪቷ የምታደርገው የኢኮኖሚ እንቅስቃሴ
በዘርፈ ብዙ ኢኮኖሚ እንቅስቃሴ በጣም ውጤታማ መሆኑን የሚያሳይ ነው። በዚህ ብቻ ሳይሆን መልካም አስተዳደርና ዴሞክራሲያዊ ብዙ ለማጠናከር በጣም ፈርጀ ብዙ የሆኑ እንቅስቃሴዎች እየተከናወኑ ናቸው ያሉት። በተለይ የኪራይ ሰብሳቢ የሆነ እና ሙስና እና ሌሎች ተገቢ ያልሆኑ ምግባሮችን በማስቀረት በጣም ፈጣን የሆነ ኢኮኖሚ እድገት ለማረጋገጥ ልማትን የሚያቀላጥፍ ኢኮኖሚያዊ ፖለቲካዊ ኢኮኖሚያዊ ለመገንባት መንግስት በቀመረው እቅድ መሰረት ህዝብን ባሳተፈ የመልካም አስተዳደር ንቅናቄ የእያንዳንዱ ዘርፍ መልካም አስተዳደር መርሆች ላይ የተገነቡ ተጨባጭ ውጤቶችን ለማምጣት የሚያስችል ህዝቡን ያሳተፈ ተገልጋዮችን ያሳተፈ እንቅስቃሴ ውስጥ እንዲገባ ተደርጎ በዚህ መስክ አገራዊ የሆነ ንቅናቄ ለመፍጠር ተችሏል። ከሁሉም በላይ ደግሞ የመንግስት የዜጎችን የሰብአዊና ዴሞክራሲያዊ መብቶች ለማጠናከርና ለማጎልበት ባለው ፍላጎትና በዚህ ላይ ተመስርቶና ተገንብቶ በአህጉራችን ውስጥ ሀገራችንን በሶስተኛ ደረጃ የሚያስጠቅስ ለመጀመሪያ ጊዜ የሰብአዊ መብት መርሃ ግብር የሰብአዊ መብት አፈጻጸም መርሃ ግብር ብሔራዊ መርሃ ግብርን አጥልቆ በፓርላማ ተግባራዊ እንዲሆን በማድረግ ላይ ነው ያለው። ይህ ማለት መንግስት በየዘርፉ በየፊናው በእያንዳንዱ ርዕሰ ጉዳይ ላይ ላሉ የሰብአዊ መብቶች አፈጻጸም ከመንግስት ዘርፎች ተቋማት አመታዊ እቅድ ውስጥ እንዲገባና ኢንቲግሬት እንዲያደርግ በማድረግ ለዚህ የሰብአዊ መብት ጥበቃና አፈጻጸም በጀት መድቦ አፈጻጸማቸውን የሚከታተልበት ብሔራዊ ሜካኒዝም አበጅቶ የሰብአዊ መብቶች አፈጻጸም እንዲጎለብትና እንዲሰራ እያንዳንዱ ተቋም በየዘርፉ ከሚመለከተው የሰብአዊ መብት አፈጻጸም አንጻር ማድረግ የሚገባውን ነገር በእቅዱ ላይ ለይቶ እንዲያወጣና በዚህም ላይ ክትትል እንዲደረግበት ለማድረግ የሚያስችል ብሔራዊ መርሃ ግብር አውጥቶ ተግባራዊ በማድረግ ላይ ይገኛል። እንግዲህ እነዚህ ሁሉ እርምጃዎች እነዚህ ሁሉ ስራዎች በሀገራችን ውስጥ የተረጋጋ በመልካም ማለፊያ በሆነ ፈጣን ግስጋሴ ላይ የሚገኝ እየተነሳና እያደገ ያለ ሀገር መሆኗን የሚያሳይ ነው። የህዝቦች ተጠቃሚነት ለማረጋገጥ የሚያስችሉ በርካታ ስራዎች የተከናወኑ ነው። በከተማ ውስጥ የመኖሪያ ቤት እጥረትን ለመቅረፍ የሚያስችሉ የመኖሪያ ቤት ግንባታዎች በሺዎች የሚቆጠሩ የመኖሪያ ቤት ግንባታዎች በርካታ የሆኑ የከተማ ነዋሪዎችን የቤት ባለቤት ለማድረግ አስችለዋል። መንግስት በአነስተኛ ወጪ እና በጣም ምቹ የሆኑ የመኖሪያ ቤቶችን ለዜጎች ገንብቶ ለማቅረብ በጀመራቸው ጥረቶች ብቻ ባለፈው ዓመት ብቻ ወደ 95,000 አካባቢ የሚሆኑ የቤቶች ግንባታ ስራ ጀምሯል። ከነዚህ ውስጥ ወደ 21,000 የሚሆኑ ቤቶችን በአዲስ አበባ ውስጥ ብቻ ከወሰድን ለባለቤቶች ለማስተላለፍ ተጀምሯል። በዚህ ያዝነው ዓመት ደግሞ ወደ 74,000 አካባቢ የሚሆኑ ነዋሪዎች የቤቶች መኖሪያ ቁልፍ ይረከባሉ። ይሄ ስራ ይሄ የቤት ግንባታ ዓመት በግል ዘርፉም የሪል ስቴት የቤት ግንባታ እንቅስቃሴ ታጅቦ የሀገራችን ውስጥ ያለውን በተለይ በትልልቅ ከተሞች ውስጥ ያለውን የቤት እጥረት ለመቅረፍ የሚያስችል ሀገራዊ የሆነ ፕሮግራም ተግባራዊ እንዲሆን ለማድረግ አስችሏል እና በአጠቃላይ በማህበራዊ ልማት እንደዚሁ በጣም እጅግ በጣም በርካታ ስራዎች እየተከናወኑ ውጤታማ የሆነ ግስጋሴ እየተደረገ ነው ያለው። በሀገራችን በመንግስት በሀገር ውስጥ ብቻ ለዜጎች እና ኢኮኖሚያዊ ልማትን በማፋጠን የዜጎችን ተጠቃሚነትን በማረጋገጥ በፈጠራቸው እድሎች ብቻ ሳይሆን ሀገራችንንም ቅድም ጥያቄው ላይ እንዳነሳችሁ በረሃብ በጉስቁልና
በርስ ጦርነት እና በኋላ ቀርነት መለያ ብራንዷ ሆኖ ተታወቅ የነበረችውን ትልቅ ገናና ታሪክ የነበራት ሀገራችንን አንገቷን ቀና ለማድረግ የሚያስችሉ ጠንካራ ዲፕሎማሲያዊ ስራዎችን መስራት በመቻልን ጭምር በክፍለ ሀገር ውስጥ የሰላም በሰላም አስከባሪነቱና በሰላም አረጋጋጭነቷ ኢትዮጵያ ቀዳሚውን ቦታ እንድትይዝ ለማድረግ ተችሏል። በጎረቤት ሀገሮች አካባቢ በሚፈጸሙ ግጭቶች እንኳን በሁለቱም ወገን ያሉ ተናቋሪ እና በሁለቱም ወገን ያሉ ባላንጣ የሆኑ ወገኖች እንኳን የኢትዮጵያን መንግስት ገላጋይነት እና ሽምግልና የሚመርጡበት ሁኔታ ነው የተፈጠረው። በአህጉራችን ውስጥ የአህጉሪቷን ህዝቦች ብቻ ሳይሆን የታዳጊ ሀገሮችን ህዝቦች ጥቅም ለማስጠበቅ የሚችሉ ትልልቅ ጥያቄዎችን በመንሳት በዓለም አቀፍ መድረኮችም ላይ ጭምር የተጋር እንቅስቃሴ ለማድረግ የቻለች ሀገር ናት። በቀጠናችን ያው እንደምታውቁት ተውስ ያልተለየው ታፍ የሚበሩት ነው። እዚህ አካባቢያችን ሰላማዊ እንዲሆን በጎረቤት ሀገሮች ህዝቦችና መንግስታት በጋራ ሰላምና በጋራ ልማት መጠቃቀም ላይ የተመሰረተ አካባቢውን የሰላምና የመረጋጋት ቀጠና ለማድረግ በሚደረጉ ጥረቶች ውስጥ የጎረቤት ሀገሮችን በማገዝ በሶማሊያ ከፍተኛ ጥረትና እንቅስቃሴ ስታደርግ ቆይታለች። በዓለም አቀፍ ማህበረሰብ በሴኩሪቲ ካውንስል እና በሌሎችም ጎረቤት ሀገሮችም ጭምር ሳይቀር የኢትዮጵያ ጦር ሰላምን ለማስከበር ጥሪ እየተደረገለት ይህን ግልጋሎት በመስጠት ሀገራችን መልካም ስምና ስያሜ አዲስ ገጽታ እንዲይዝ ለማድረግ የሚያስችል ሰፊ ዲፕሎማሲያዊ ስራ እየተከናወነበት ሁኔታ ነው ያለው። ሁለተኛ ደረጃ ተነሳው ጉዳይ የሚመለስና ከግብጽ ጋር ተያይዞ እንግዲህ ሀገራችን ህዳሴ ዳግም ትንሣኤ እውን ለማድረግና ለማረጋገጥ የዋነኛው ወሳኝ ጉዳይ ድህነትን ተረባርቦ ማስወገድና በሚቀጥሉት ጥቂት ዓመታት ውስጥ ሀገራችን ማዕከለኛ ገቢ ካላቸው ሀገሮች ውስጥ አንዷ እንድትሆን ለማድረግ የሚያስችሉ ተከታታይ ስራዎችን መስራት ነው። ከነዚህ ስራዎች መካከል አንዱ በሀገራችን ውስጥ ያለውን የልማት እና የልማት እንቅስቃሴ ማገዝ የሚያስችል የኃይል አቅርቦት ለመፍጠር የታሰቡ ትልልቅ የሃይድሮ ኤሌክትሪክ ፓወር ፕሮጀክቶች ናቸው። እነዚህ ሜጋ ፕሮጀክቶች መካከል አንዱ እንደምታውቁት የአባይ ግድብ ማለትም የህዳሴ ግድብ ብለን የምንጠራው በአባይ ወንዝ ላይ የተመሰረተውና ከ6,000 ሜጋዋት በላይ ኃይል ለማመንጨት የሚያስችለን የግድብ ስራ ግንባታ መጀመራችን ነው። ሀገራችን በፊት የነበሩ ስርዓቶችም ጭምር ቢሆኑ ፈቃደኝነትና ፍላጎቱም እንኳን ቢኖራቸው እውንና ተግባራዊ ሊያደርጉት ያልቻሉ ሆኖም ግን በዘመናት በተውፊታችንና በተረቶቻችን በመዝሙሮቻችንና በዜማዎቻችን ውስጥ ሲንሸራሸር የቆየውን ይህንን የአፍንጫችን ስር ያለ የሚባክን የተፈጥሮ ሀብት ለልማታችን ህይወታችንን ለመለወጥ ተጠቃሚ ለማድረግ የሚያስብ ህልም ሁሉ ለማድረግ የሚያስችል ስራ ይሄ መንግስት አልሞ አቅዶ ጀምሯል። በዚህ ስራው ላይ በኢትዮጵያ ታችኛው እና በተፋሰሱ ሀገሮች ጋር የጋራ ተጠቃሚ ሊያደርጋት የሚችል ትልቅ ዲፕሎማሲያዊ ስራ ሰርቶም ያው በበርካታ ሀገሮች የቀድሞ ኢፍትሐዊ የሆኑ ዓለም አቀፋዊ ስምምነቶችን የእኛን ሀገር ጨምሮ ሌሎችን ያገለሉ ዓለም አቀፍ ስምምነቶችን ውድቅና ፍርስ የሚያደርግ አዲስ ዓለም አቀፋዊ ፍሬምወርክ ዓለም አቀፋዊ የስምምነት ማዕቀፍ እንዲፈጠር በጣም የጎላ ትልቅ ዲፕሎማሲያዊ ስራ መስራት የቻለ መንግስት ያላት ሀገር ናት። በዚህ ጥረት የተነሳ እና ከዚህ ጥረት ጋር ተያይዞ ጎን ለጎን የተገነባው የህዳሴ ግድብ
ግንባታው ከተሰማ ጀምሮ በተለይ የግንባታውን ስራ ለማፋጠን የወንዙን ለተወሰነ ደረጃ የመቀልበስ ስራው ሲታወጅ በታችኛው ተፋሰስ ሀገሮች አንዷ የሆነችው በግብጽ መንግስት አካባቢ የተፈጠረ የስሜታዊ የሆነ የመረበሽና ያለመረጋጋት ሁኔታ እንደነበረ ይታወሳል። መንግስት ሁኔታውን በትዕግስት ሰላማዊ ዲፕሎማቲክና ፖለቲካዊ በሆነ መንገድ በተገቢ ሁኔታ መያዝ በመቻሉ በወቅቱ ተፈጥሮ የነበረው እና ጉዳዩ ችግሩን ለማባባስና ለማጋጋል የሚያስችሉ የትንኮሳ ተግባሮችን በትዕግስት አልፎ ሁኔታውን ለማረጋጋት የሚያስችል ከፍተኛ ውጤታማ የሆነ ስራ ሰርቷል። በዚህም ከሶስቱ በኢትዮጵያን ጨምሮ የታችኛው ተፋሳሽ ሀገሮች የውሃ ባለሙያዎች የተሳተፉበት የሶስትዮሽ የኤክስፐርቶች ፓነል እንዲቋቋም በማድረግ ይሄ ፓነል የሚፈራውን እንደ ስጋትና እንደ አሉባልታው ሳይሆን ይልቁንም የታችኛው ተፋሰስ ሀገሮች ህዝቦች በቀጥታ ተጠቃሚ የሚያደርግ በአሁኑ ወቅት ያለውን ተገቢ ያልሆነ የውሃ ብክነት በእጅጉ የሚቀንስና የሀገራችንን ብቻ ሳይሆን የታችኛው ተፋሰስ ሀገሮችን ጭምር ከፍተኛ አስተዋጽኦ ለልማታቸው ትልቅ ውጤት ያለው መሆኑን ማሳየት የሚያስችል ግኝት ይዘው እንዲመጡ ያደረገ ስራ ተሰርቷል። ይህንን አስመልክቶ በግብጽ መንግስት በኩል የነበሩ እና የቆዩ አመለካከቶች አሉ። መጀመሪያው ኢትዮጵያ በግድብ በአባይ ውሃ አጠቃቀም ላይ ማንኛቸውንም አይነት ስራዎች እንዳትሰራ የተለያዩ ስም በመጠቀም እንቅፋት መፍጠር ነበር። ይሄ እንቅፋት የመፍጠር እንቅስቃሴ ውጤታማ ሊሆን የማይችልበት ሁኔታ ላይ እንገኛለን። ራሱን አልፎ የብሔራዊና ሀገራዊ የሆነ ሪሶርስ አንቀሳቅሶ በራስ የመተማመን በራስ የመጥቃቃትና የመተማመን ስሜትን መፍጠርና እንዲያቆጠቁጥ ማድረግ የቻለ መንግስት እና በራሱ የሚተማመኑ ያሉባት ሀገር ያለባት እንደመሆኗ የህዳሴውን ግድብ የተለያዩ ማዕቀቦችን የተለያዩ ሎቢዎችን ተቋቁሞ በራሱ ወጪ ከህዝቡ ቀጥተኛ ተሳትፎ ጋር ተገነባለሁ የሚል ቁርጠኛ ውሳኔ ወስኖ ግንባታውን ማከናወን ጀምሯል። ግንባታውን ማከናወን ከጀመረ በኋላ የተለያዩ እንቅፋቶችን ለመፍጠር የተደረጉ ጥረቶች ስኬታማ አልሆኑም። በዚህ በኩል የሚታዩ እጅግ ተጣራሽ የሆኑ የሚዋዥቁ አቋሞች እንደሚታዩ ነው። ያም ሆኖ ግን በተለይ የታችኛው ተፋሳሽ የጎረቤታችን ሀገር የሰሜን ሱዳን እና የደቡብ ሱዳንን ጨምሮ በግድቡ መሰራት ተጠቃሚነታቸውን የሚያረጋግጥ አቋም እየያዘ የመጡበት ሁኔታ መኖሩ የግብጽ መንግስት ለረጅም ጊዜ ይዞት የነበረው የኢትዮጵያን ፍትሃዊ አጠቃቀም የሚያገል አቋም ውጤታማ ሊሆን የማይችልበት ሁኔታ ነው የተፈጠረው። ስለዚህ በዚህ አሁን ባለው ሁኔታ በጋራ መጠቃቀም ላይ የተመሰረተ የጋራ ተጠቃሚነትን የሚያረጋግጠው የተፋሰስ ሀገሮቹ ስምምነት ማዕቀፍ ተግባራዊ ለማድረግ የሚያስችል ስራ ውስጥ መግባት እንጂ ሌሎች አማራጮች ውጤታማ ሊሆን እንደማይችሉ ከግብፃውያን ውስጥ የሚሰነዘሩ ጤናማና አስተዋይ አስተሳሰቦች እያስተጋቡ መሆኑን ሁላችሁም እያያችሁት ነው። አሁን ባለው ሁኔታ መንግስት የግድቡን ስራ በራሱ በህዝቡ ቀጥተኛ ተሳትፎ ያለምንም ሌላ ድጋፍ እገነባዋለሁ ያለውና ያለበትን አቋም አጥንቶ ቀጥሏል። በዚህ ረገድ የተለወጠ እና የተለየ ሁኔታ የተፈጠረ ነገር የለም። የህዳሴ ግድብ ግንባታም እንደምታዩት ወደ
አሁን ቅድም እንደጠቀስኩት ወደ 26% አካባቢ የደረሰበት ሁኔታ ነው ያለው። ስለዚህ በዚህ ረገድ በየጊዜው የሚያዩት በየጊዜው የተለያዩ ብዥታዎችን የሚፈጥሩ ወደብት አካባቢ የሚሰነዘሩ ብዥታዎች ውዥንብሮች ሳይሆኑ በቀጥታ ያለው ነባራዊ ሁኔታ ይሄ ነው። በአሁኑ ሰዓት በመንግስት ደረጃ የግብጽ መንግስት በሁኔታው ላይ በሰላም ሁኔታውን በምክክር እና በጋራ ትብብር ሂደት በጉዳዩ ላይ ያለውን ጥቅሙን ለማስጠበቅ የሚያስችል ስራ ውስጥ መግባት ብልህ የሆነ አቋም መሆኑን እንዲረዳው ሁሉም ዓለም አቀፍ ሁኔታውም ሁሉም ጫናና ግፊት ሊያደርጉ የሚችሉበት ሁኔታ ነው ያለው። ከዚህ መለስ ሊመጣ የሚችል አቋምም አለ ብሎ የኢትዮጵያ መንግስት አያምንም። መፍትሄውም አንድና አንድ ነው። በጋራ ፍትሃዊ የሆነ የውሃ አጠቃቀም የአብሮ መስራትና የጋራ ተጠቃሚነትን ማረጋገጥ ነው። በዚህ መልክ ኢትዮጵያ ለጋራ ትብብር እጆቿን ዘርግታ ያላትን መልካም ፍቃድ ማሳየት ከጀመረች ቆይታለች። በዚህ ረገድ ግብፃውያኑን የአጸፋ ትብብር እና ምላሽ ይሰጣሉ የሚል ተስፋ ነው ያለው። እሺ ክቡር አቶ ሽመልስ ከማል በአሁኑ ሰዓት በዲያስፖራን ሩም ውስጥ ውይይት እያደረጉ ነው፣ ቃለ ምልልስ እያደረግን ያለነው። ጥያቄዎች ይቀጥላሉ። ሩማችን ሞልቷል። ሌላ ሩም ተከፍቷል። የመወያያ መድረኩ ይሄ ስለሞላ ምናልባት መግባት ያቃታቸው ካሉ ሌላ ሩም ተከፍቷል። በዚህ አጋጣሚ ለሌሎችም ንገሩልን። ክቡር አቶ ሽመልስ በአሁኑ ሰዓት በጣም ብዙ ኢትዮጵያውያን ከተለያየ አገር ያዳመጡ ነው ያሉት። ወደ ጥያቄ ከመሄድ በፊት የሚቀጥለውን ጥያቄ ለሎሬት ወንድሜ ይሰጥና ከዛ በኋላ ቀጥላለሁ። እጅ ያወጣችሁ እንሰጣችኋለን። ትንሽ ጠብቁን። ከመጀመሪያ ሎሬት የሎሬት ከተመለሰ በኋላ እኔ እቀጥላለሁና ሎሬት ማይኩን ላንተ ሰጣለሁ። አመሰግናለሁ። ሎሬት ጥያቄውን ቀጥ አመሰግናለሁ። ይዛና ሎቢውን ደጋግሜ ሳይው አንዳንዶቹ ስለ G7 ጠይቁልን ምናምን ይላሉ። እኛ የሚያሳስበን ብዙ ችግር አለ። የኢትዮጵያ ጉዳይ ነው አንገብጋቢ አድርገን ለውይይት የጠራ ነው። ግን የብዙዎቻችሁ ጥያቄ ከሆነ እስቲ ከሌላ በኋላ የምናየው ይሆናል ጊዜ የሚኖረን ከሆነ። አቴንሽን ሲከሮች አላችሁ። ወደ ነጥቤ ልመለስ። ክቡራቱ ሽመልስ እንደሚያውቁት የአባይ ግድብ መቼም የኢትዮጵያ መንግስት ከዚህ ቅርብ ጊዜያት ወዲህ ያስመዘገባቸውን ድንቅ ተግባራት ልዘርዝር ብል ለቀባሪ ያረዱት ነው የሚሆንብኝ። ግን አንድ ነገር ብቻ ላስረግጥልዎት። ሀገሬ ላይ በነበርኩበት ሰዓት አዲስ አበባ ውስጥ አንዲት ዩኒቨርሲቲ በመሆኗ ሩቅ አሳቢ ቅርብ አዳሪ ሆነው ከቀሩ ሰዎች አንዱ ነኝ እና ዛሬ በሀገሪቷ ያለውን የዩኒቨርሲቲ ተአምራዊ ለውጥ ሳይ ኢትዮጵያን እንዳዲስ እየሰራችሁ ስለሆነ ለዚህ የዚህ ትውልድ አካል በመሆኑ እጅግ ሊደሰቱ እጅግ ሊኮሩ ይችላሉ ብዬ እገምታለሁ። ወደ ጥያቄ ለመምጣት የአባይ ግድብን አስመልክቶ በእውነት ክቡር ጠቅላይ ሚኒስትር መለስ ዜናዊን በዚህ አጋጣሚም የዚህ ውጤት ደፋር ናቸው መነሻ ናቸውና ነፍሳቸውን እንዲምር አስታውሼ ማለፍ ፈልጋለሁ። ከዛ በተረፈ በመኖርበት ሀገር ስዊዘርላንድ ውስጥ ከውጥኑ ጀምሮ እስከ ፍጻሜው ድረስ በማስተባበር ጭምር ያቅሜን አድርጌያለሁና ዛሬ 26% ላይ መድረሱ ሲረገጥ ልቤ ሐሴት እንደምታረግ ላስረግጥልህ እወዳለሁ። ሌላው ልቤን የነካው ነገር የባቡሩ ሀዲድ በእውነት ቅድም ስሰማ 48% ደርሷል። የሚያስገርም ነው። የሀዲድ ማንጠፉ ስራ ተጀምሯል። እንግዲህ አይጀመርም ለፕሮፓጋንዳ ነው የፖለቲካ ትርፍ ለማግኘት ነው ለሚሉን ሰዎች ከዚህ ሰብስቦ ወስዶ ማሳየት ቢቻል በጣም መልካም ነበር። ካልተቻለ ግን አማራጭ የሚሆነው የኢትዮጵያ ቴሌቪዥን ነው። የኢትዮጵያ ቴሌቪዥንን አስመልክቶ አንድ ጥያቄ ማንሳት ፈልጌ ነው ክቡራት ሽመልስ፣ በርሶ የሚመራ ድርጅት እንደሆነም ስለማቅ። በነገራችን ላይ የኢትዮጵያ ቴሌቪዥን የሚሰራውን ስራ እጅግ ከሚያደንቁና ከሚያከብሩ ግለሰቦች አንዱ ነኝ፣ ተደጋግሜ ውስጡንም ስለማቀው። ግን የሚባለው የኢትዮጵያ ቴሌቪዥን እውነት የሚናገረው ሰዓቱን ብቻ ነው፣
እንደውም የሚቀለደው ቀልድ አንድ ዲያስፖራ 48 ኢንች ገዝቶ ለቤተሰቦቹ ሰጥቶ ከውሸት ብዛት እየተሸማቀቀች 10 ኢንች ሆነች የሚል መዘባበቻ የሚደረግበት ነገር አለና እውነት በኢትዮጵያ ቴሌቪዥን የምታቀርቧቸው መረጃዎች የኢህአዴግን የስልጣን እድሜ ለማራዘም ለቅስቀሳ ፕሮፓጋንዳ የምትጠቀሙበት ነው ወይንስ በአይን የሚታይ በእጅ የሚዳሰስ ማየት የስልጣን ጉጉት ያለው መንፈስ አይን ይጋርዳልና እውነቱን ለመካድ የሚደረግ የስልጣን መቅበዝበዝ ነው ብለው ያሉ በየትኛው ይፈርጁታል? በበኩሌ ይሄን የምጠይቀው ጥያቄ ሳላቀው ሳልረዳው ቀርቼ ሳይሆን ከርሱ አንደበት ተደግሞ እንዲመታ ስለፈለኩ ከመፈለግ አንፃር ነው። ሁለተኛው ጥያቄ የብሔር ብሔረሰቦችን መብት አስመልክቶ በአንድ ወቅት ደጋፊዎቻችሁ የነበሩ ሰዎች የዛሬ ምክንያቱም በውል ባላወቅነው ሁኔታ ተቀያሚ የሆኑ ሰዎች ተቃዋሚ ሳይሆን ተቀያሚዎቹ ሊነግሩ እንደሚፈልጉት ሳስበው የብሔር ብሔረሰቦች ቀን የሚባለው ከአመት አንድ ቀን የዳንኪራ ዳንስ የዘለለ አይደለም፣ ከስም የዘለለ አይደለም። የብሔር ብሔረሰቦቹ መብት በእውን አልተከበረም። ትልቁን የዞን ድርሻ የሚወስደው አሁንም ቲፒኤልኤፍ ህወሓት ነው። በአንድ ወይም በሌላ መልኩ በእጃዙርም ይሆን በቀጥታ ተጽዕኖ የሚያሳርፈው ህወሓት እንጂ ኢህአዴግ አይደለም። ስለዚህ የብሔር ብሔረሰቦች ቀን የሚባለው ትርጉም የለውም የሚል ትችት ነው እየተሰጠ ያለው። ሌላው ጥያቄ እዚሁ ላይ ተያይዞ አሁን ጅጅጋ ላይ ሰላም ጸጥታ እንዳለ በክቡር አቶ ደመቀ የሚመራ ቡድን በምክትል ጠቅላይ ሚኒስትሩ ሄዶ ያየውን አይተናል። እኔ መቼም ማየት ማመን ነው ብዬ ነው ማስበው። ግን ያየሁት ሌላ ጽሑፍ አለ። ክቡር አቶ ሽመልስ ጅጅጋ ላይ የሰዓት እላፊ አዋጅ እንደታወጀ ከ12 ሰዓት እስከ ጧቱ 2 ሰዓት ሰዓት እላፊ እንዳለ በጣም አስጊ እንደሆነ ከሶማሌ ክልል ወደ ኢትዮጵያ ሰው እንዳይገባ እንደታገደ እንደውም አንድ ጋዜጠኛ ከሐረር ወደ ጅጅጋ እንዳያልፍ እንደታገደ የሚገልጹ ጽሑፎች አሉ። እውን አሁንም ላለባችሁ ስልጣን ፈርታችሁ ወይስ እንዳሰባችሁት የፕሮፓጋንዳ ስራ ለማካሄድ ያ ካልሆነ በእውነት እኔ ጅጅጋ ላይ አሁን የሰማሁት እርሶ ያልገለጹት እንደውም ተግባራዊ ሲሆን ገልጸዋለሁ ብለው ሊሆን ይችላል። ጅጅጋ በኢትዮጵያ ታሪክ ውስጥ ጅጅጋ አካባቢ ያልነበረ በጣም ትልቅ ሬፈራል ሆስፒታል በክቡር ጠቅላይ ሚኒስትር ስም የተሰየመ እንደሚመረቅ ሁሉ ተጠናቆ በዝግጅት ላይ እንዳለና ከዚህ በዓል ጋር እንደሚመረቅ የሰማውበት ሁኔታ አለ። እነኚህን ሁኔታዎች እንዴት ይገመግሟቸዋል ለማለት ነው። ሌላው ከስደት ተመላሾቹን ከዚህ ሳውዲ አረቢያ ላይ ከደረሰብን ስቃይና መከራ አንፃር የኢትዮጵያ መንግስት ያደረገው አስተዋጽኦ በዚህ ክሪቲካል ወቅት ላይ ያደረጋችሁት ለማረጋጋት ላቀባበሉ ለወሰዳችሁት እርምጃ የኢትዮጵያ አምላክ ብድር ውለታችሁን ይክፈላችሁ። I have a great respect for that። ግን በሌሎች እንደሚባለው የኢትዮጵያ መንግስት የተለሳለሰ አቋም በመውሰዱ ተዋርደናል፣ ተንቀናል፣ አሁንም የተደፈርነው በዚህ መንግስት ምክንያት ነው፣ ፊርም የሆነ አቋም የለውም ዜጎቹን ለማስከበር ይባላልና እነኚህን ነገሮች እንዴት ያዩዋቸዋል ለማለት ነው። ለሌሎች ጥያቄ ጊዜ ካለ መመለስ ይሆናል። እግዚአብሔር ይስጥልኝ፣ ከልብ ያመሰግናለሁ። ይቅርታ በጣም ወገኖች ስልኩ ተቋርጧል። ደግመን እንደውላለን። አብሽር ታገሱን ትንሽ አንድ ሰከንድ። በጣም ይቅርታ እንጠይቃለን። Your current balance is 4. ኦኬ አሚርዬ እንትን ስትል እንሰጣለን፣ ችግር የለም። ስታገኛችሁ መስመር ላይ ምልክት አሳየን እንሰጣለን። እሺ ወገኖቼ ጥያቄዎቻችን ይቀጥላሉ። ረጋ ብላችሁ እንትኑ ጥሩ ነው ያለው። አድሚኖች በጣም ቆንጆ ነው ያዝነው ሁላችንን። እነዚህ የሚሳደቡትን ሰዎች ስለሚገቡ ባውንስ እናርጋቸው። የሚሳደቡ ሰዎች ካሉ ባውንስ፣ ምክንያቱም ሰዎች መግባት የሚፈልጉ አሉ።
ጥያቄዎች አሉ ጥያቄዎቹን እናነሳለን እንወያያለን እንግዲህ ዛሬ ያው እንደምታዩት እኩለ ሌሊት ነው ኢትዮጵያ ውስጥ ነገ ወደ ሌላ ሀገር ተጓዥ ናቸው አዎ አይ ቆይ ሚስተር ኤክስ አለን ጥያቄም ኦኬ እሺ ይቀጥሉ እሺ የኢትዮጵያ ቴሌቪዥንን በሚመለከት ከተነሳው ጀምሮና የኢትዮጵያ ቴሌቪዥንን እኔ በመንግስታዊ ኃላፊነቴ ለኔ ተጠሪ አይደለም የኢትዮጵያ ቴሌቪዥን በዚህ እናንተ ምዕራብ ያላችሁ ዜጎች እና ኢትዮጵያን ተወላጆች እንደምታውቁት የፐብሊክ ሰርቪስ ብሮድካስተር የሚባል ተጠሪነቱ ለፓርላማ የሆነ ከአስፈጻሚ አካል ተጽዕኖ ከአስፈጻሚ መዳፍና ቀጥተኛ ቁጥጥር ውጭ የወጣ ነጻነት ያለው ኦቶኖመስ የሆነ የሚዲያ ተቋም ነው። ይህ ሚዲያ ተቋም በሚተዳደረው በቦርድ ነው። እኔ የማገለግለው በአስፈጻሚ ክንፍ ውስጥ የመንግስት ኮሚኒኬሽን ጽሕፈት ቤት ውስጥ ነው ያለው። የመንግስት ኮሚኒኬሽን ጽሕፈት ቤት ከኢትዮጵያ ቴሌቪዥን ድርጅት ጋራ ምንም አይነት መዋቅራዊ ግንኙነት የለውም። የኢትዮጵያ ቴሌቪዥን ወይም የኢትዮጵያ ሬዲዮና ቴሌቪዥን ድርጅት ተጠሪነቱ ለሕዝብ ተወካዮች ምክር ቤት ለፓርላማ ነው። ይሄ ድርጅቱን በአቋቋም አዋጅ ላይ የተመሰረተና የተረጋገጠ በቦርድ የሚተዳደር ተቋም ነው። ቦርዱ ከተለያዩ የህብረተሰብ ክፍሎች እስከ ቅርብ ጊዜ ድረስ የተቃዋሚ ፓርቲ አባላትን ጭምር የሚሳተፉበት ከተለያዩ የህብረተሰብ ክፍል እና የተለያዩ የህብረተሰቡን ጥቅም የሚወክሉ እና ውክልና ያላቸው አባላት አካቶ የያዘ ቦርድ ነው። ከትልልቅ የትምህርት ተቋማት፣ ከፍተኛ የትምህርት ተቋማት፣ ከሃይማኖት ድርጅቶች፣ ከሲቪል ማህበረሰቡ እና ከሌሎችም እስከ ካላቸው አካላት የተውጣጡ ተቋማት ያሉበት በቦርድ አባልነት የሚተዳደሩበት ቦርዱ የተቋሙን ስትራቴጂካዊ አመራር እየሰጠ በዋና ትራክቲያን ዋና ዳይሬክተር የሚመራ ኢንዲፔንደንት እና አውቶኖመስ የሆነ የሚዲያ ተቋም ነው። በሀገራችን ውስጥ ያው በሕገ መንግስታችን አንቀጽ 29 ላይ እንደተገለጸው በሀገራችን ውስጥ የሚዲያ ህብረተሰባችን ቅድም ለመግለጽ እንደሞከርኩት በተለያዩ የህብረተሰብ ክፍሎች ውስጥ የተዛባ ግንኙነትን ያስከተሉ ጨቋኝ እና አፋኝ የሆኑ ስርዓቶች ለዘመናት መክሰው ገና የቆዩበት ሀገር ነው። ይህንን የፍትሃዊ ሁኔታ ለመገልበጥ የሚያስቀና በማስቻል ያስችላሉ ተብለው ከተወሰዱ እርምጃዎች መካከል አንደኛው በገዢ መደቦች ጫንቃ ስር የነበረውን የሚዲያ መዋቅር ከመዳፋቸው ፈልቅቆ በማውጣት በነበሩ የፖለቲካ ስርዓቶች ውስጥ በቀድሞ ጨቋኝ አፋኝ የነበሩ የፖለቲካ ስርዓቶች ውስጥ ለመገለልና ለማህበራዊ በደል ተጋልጠው የነበሩ ህብረተሰቦች ከመንግስትም ከማህበራዊ ጉዳዮችን ከሚመለከቱ አጠቃላይ ዓለም አቀፋዊ ማህበራዊ እና ሌሎችም መስኮች ያሉ መረጃዎችን፣ ፕሮግራሞችን ወዘተ የሚመለከቱ የሚዲያ ውጤቶችን በቀጥታ ተቋዳሽ ሊሆኑ የሚችሉበትን ምቹ ሁኔታ መፍጠር ነው። በዚህም መሰረት ይህንን ለመፍጠር የሚያስችል ስራ የሚሰራው በተለይ በገበያው ህግጋት ብቻ እየተመራ ትርፍን ማግበስበስን ብቻ ዋነኛው ግቡ አድርጎ የሚንቀሳቀስ ሚዲያ አትኩሮት የሚነፍጋቸው የህብረተሰብ ክፍሎችን ፍላጎትን ጭምር በአዋጅ በተሰጠው ዓላማ ውስጥ ማስተናገድ የሚችል ተቋምን መፍጠር አስፈላጊ በመሆኑ
የኢትዮጵያ ሬዲዮና ቴሌቪዥን ድርጅት በዚህ መልኩ እንዲዋቀር ተደርጎ የህብረተሰቡን ፈርጀ ብዙ ፍላጎቶች የሚያንጸባርቁ ፕሮግራሞችን እንዲያስተናግድ ለማድረግ የሚያስችሉ ማንዴቶች ተሰጥተውት ስራ ጀምሯል። በኢትዮጵያ ሬዲዮና ቴሌቪዥን ድርጅት ውስጥ የድርጅት ከተቋቋመ ጊዜ ጀምሮ በዚህ አዲስ መልክ መቋቋም ከጀመረ ጊዜ ጀምሮ የህብረተሰባችንን ብዙ ፍላጎቶች ለማንጸባረቅ የሚችሉ በርካታ ጥረቶች ያደርግ ቆይቷል። ህብረተሰቡ በመንግስት ክንዋኔዎች፣ የስራ እንቅስቃሴዎች፣ እርምጃዎች፣ ውሳኔዎች ወዘተ ዙሪያ ቀጥተኛ ተጨባጭ የሆኑ ወቅታዊ መረጃዎችን ሊያገኙ የሚችሉበት በእነዚህ ጉዳዮች ላይ ደግሞ ህዝቡን ሊያነጋግሩ ሊያወያዩ የሚችሉ ፕሮግራሞችን በመስራት ህዝቡን ኢንፎርም ማድረግ ከዚህም አልፎ ህብረተሰቡን የማዝናናት የማስተማር ስራ ለመስራት ትልቅ ጥረት እያደረገ ያለ ተቋም ነው። ይህን ለማድረግ የሚያስችለውን ትልቅ የሪፎርም ፕሮግራም ጀምሮ ተቋሙን በሙያ ብቃት ለማሳደግ የስርጭት አድማሱን ለማስፋት አውትሪቹን ለማስፋት የፕሮግራም ስርጭቱን ለማዳበር የሚያስችሉ በርካታ የማሻሻያ ስራዎችን እያከናወነ ነው የሚገኘው። ይህ ሁሉ ሆኖ ግን አንድ ልንክደው የማንችለው ነገር በሀገራችን ውስጥ ያለው የሚዲያ በተለይም የጋዜጠኝነት የሙያ እድገት እና በአጠቃላይ ሚዲያ ኢንዱስትሪ እዚህ ደረጃ ነው ሊባል የሚችል አይደለም። በጣም ዝቅተኛ ደረጃ ላይ የሚገኝ ሚዲያ በተለይ እድገት እንዲያገኝ የጋዜጠኝነት ፕሮፌሽናሊዝም እንዲበለጽግ እንዲያበብና እንዲዳበር አንድ ትልቁ ቅድመ ሁኔታ የሀሳብን በነጻ መግለጽና የሚዲያ ነጻነት ማረጋገጥ ነው። ሀሳብን በነጻ መግለጽና የመናገር የሚዲያ ነጻነት የፕሬስ ነጻነት ባልተረጋገጠበት ሁኔታ ሚዲያው የቴክኖሎጂ እድገት እንኳን አመጣ ቢባል የሙያ ብቃት ክህሎት ሊያዳብር አይችልም። ወይ የፕሮፓጋንዳ መሳሪያ ነው የሚሆነው። በደርግ ጊዜ እንደነበረው አንድ ትልቅ የፕሮፓጋንዳ መሽን ሆኖ የህብረተሰቡን በመንግስት ፕሮፓጋንዳ ለማጥፋት ጥረት የሚያደርግ ነው የሚሆነው። አሊያም ደግሞ የትልቅ በንጉሱ ጊዜ እንደነበረው ትልቅ የፐብሊክ ሪሌሽን ፈርም ሆኖ የነገስታቱን የመሳፍንቱን ወዘተ ውሎ ይጠርቅ የሚውል የፒአር ተቋም ነው የሚሆነው። በዚህ ስራ ውስጥ ፕሮፌሽናሊዝም ሊያድግ አይችልም። ስለዚህ የፕሮፌሽናሊዝም እድገት ተቀይዶ ነው የቆየው እና ይህም በዝቅተኛ ደረጃ ላይ የሚገኝ የጋዜጠኝነት የሙያ ደረጃ በግል ዘርፍ የተዘጋጁ ባሉ የጋዜጠኞች የህትመት ወይም የሌሎች ሚዲያዎች ውስጥ ብቻ ሳይሆን የፐብሊክ ሰርቪስ ሚዲያውን የህዝብ መገናኛ ብዙኃንን ውስጥ የሚሰሩ ጋዜጠኞችን ጭምር አብሮ የሚያካትት ነው የሚሆነው። የዚህ ችግር ተቋዳሽ መሆናቸው አይቀርም። ይሄ ደግሞ በፕሮግራሞቹ ጥራት ላይ ወዘተ መንጸባረቁ የማይቀር ነው የሚሆነው። ከዚህ አንጻር መንግስት ይህንን ችግር ተረድቶ መሰረታዊ የሆነው መፍትሄ የነጻነቱን አድማስና ጥልቀት ለማስፋት የሚያስችል ምቹ የፖሊሲና የህግ ማዕቀፍ እና ተቋማዊ ሁኔታዎችን መፍጠር መሆኑን በመረዳት እንደምታስታውሱት በ2000 ዓመተ ምህረት ላይ ከዚያም ቀደም በ85 ዓመተ ምህረት ላይ የፕሬስ አዋጆችን በኋላ ደግሞ የመገናኛ ብዙኃን ነጻነትን የሚያንጸባርቁ ምቹ የህግ ሁኔታ የሚፈጥሩ የህግ ማዕቀፎችን ፈጥሯል። በዚህ ብቻ ሳይወሰን የጋዜጠኝነት ሙያ በሀገራችን ውስጥ እንደ ሙያ በትምህርት ደረጃ አይሰጥም ነበር። አንድም ስኩል ኦፍ ጆርናሊዝም አልነበረም። በቅርርብ ተወስዶ በሊትሬቸር የተማሩ ሰዎች ነበሩ የጋዜጠኝነት ሙያ ውስጥ እንዲገቡ የሚደረገው። በአንድ በነበረው ቅድም በገለጽከው የዩኒቨርሲቲ ውስጥ እንኳን ስኩል ኦፍ ጆርናሊዝም አልነበረም። ዛሬ በሀገራችን ውስጥ ከ18 በላይ በሆኑ ዩኒቨርሲቲዎች ውስጥ የጋዜጠኝነት ትምህርት ይሰጣል። በዚህ ደረጃ የጋዜጠኝነት ጥራት በመጀመሪያ ዲግሪ ደረጃ ብቻ ሳይሆን በሁለተኛ ዲግሪ በድህረ ምረቃ ደረጃ እንዲሰጥ ለማድረግ የሚያስችል
ከፍተኛ ስራ ተሰርቷል። ለተደረጉት ጥረቶች ምስጋና ይግባውና ዛሬ በከፍተኛ ደረጃ የተለጠኑ ጋዜጠኞች ከየትምህርት ተቋማታችን በሚፈለገው መጠን ባይሆንም ለማፍራት የቻልንበት ሁኔታ ነው ያለው። እነዚህ ተቋማት ግን የነበረውን ችግር በአንድ ጅምበር ይፈቱታል ተብሎ አይጠበቅም። ችግሩ ስር የሰደደ ችግር ነው። የሚዲያ ማኔጅመንት ከዚህ ጋር ተያያዥ የሆኑ አቋያ ተቋማት አሰራሮች የተመዳበረውን ጭምር የሚጠይቅ በመሆኑ የእነዚህ ሁሉ እጦቶችና ችግሮች ገፈት በህዝብ መገናኛ ብዙሃንም ላይ መንጸባረቁ የማይቀር ነው። ከዚህ አንጻር የፕሮግራም ጥራቱ እዛ የሚታያቸው የበለጸጉ ሚዲያዎች ጋራ በመተኮር ሲታይ ዝቅ ብሎ መታየቱ የሚያስፈልገው ሰው ቢኖር እውነታውን ካዩ ይሄ ብዙ ሊያስገርም የሚገባ አይደለም። ይህ እንጂ ትልቁ ነገር ተቋሙ እነዚህ ችግሮች አይቶ ለመፍታት የሚያደርገው ውስጣዊ እንቅስቃሴ የማሻሻያ ስራ፣ በሌላ በኩል ደግሞ መንግስት በአጠቃላይ የሀገሪቱን የሚዲያ ኢንዱስትሪ ለማሳደግ ለማበልጸግ የጀመራቸው የሪፎርም የማበልጸግና የማሳደግ ስራዎች ውጤታማነት የተፈለገውን ጥራት ለመፍጠር የሚያስችሉ ውጤቶችን በጥቂት ጊዜ ውስጥ ያስገኛል የሚል ተስፋ ነው ያለን። በዚህ ደረጃ በዚህ ኮንቴክስት ካየነው ችግሩን ከጥራት ወዘተ አንጻር የሚታዩ አንዳንድ ችግሮች በዚህ ማዕቀፍ ውስጥ ከታዩ ለመረዳት አስቸግሯል። ይህ የኛ ሀገር ብቻ ሳይሆን በተለያዩ ታዳጊ ሀገሮችም ችግር ነው። ዋነኛው ትልቁ ነገር መፍትሄውን አውቆ ለዚህ ተገቢ የሆኑ የህግ የፖሊሲ ተቋማዊና መዋቅራዊ መፍትሄዎችን የማዘጋጀቱ ስራ ነው። ይህን ስራ መንግስት ትልቁ ቀዳሚ ስራ ነው ብሎ ሀገርነቱ ትልቅ ስራዎችን እየሰራ ነው። ከዚህ አንጻር በተለያዩ ዜጎች በቀጥታ በቋንቋቸው ስርጭት እንዲደርሳቸው ለማድረግ የሚያስችሉ ስራዎችን ተቋሙ እያደረገ ነው። ከሁሉም በላይ ክልሎቹ የራሳቸውን መገናኛ ብዙኃን የህዝብ መገናኛ ብዙኃን በመስጠት የዜጎች ከመንግስት ኢንፎርሜሽኖች በህብረተሰብ ውስጥ ካሉ ክዋኔዎች ጋር በቀጥታ ሊገናኙ የሚችሉበትን ሁኔታ ለመፍጠር የሚያስችል ስራ እየተሰራ ነው። ይህን ካልን በሀገራችን ውስጥ የፓርቲ ሚዲያ የለም። የፓርቲ ሚዲያ ማለት በብሮድካስት ደረጃ የሀገራችን የብሮድካስት ማዕቀፍ የፖለቲካ ፓርቲዎችና የሃይማኖት ድርጅቶች የብሮድካስት ሚዲያዎችን አሁን እንዳያደርጉ በባለቤትነትና በምረት ቦታ እንዳይዙ ይከለክላል። በህትመት ሚዲያ በኩል የሪሶርስ እጥረት ስለሌለ በዚህ ረገድ ችግር የለም። የፓርቲ መገናኛ ብዙኃን በህትመት ሚዲያ ውስጥ በርካታ አሉ። ስለዚህ እንኳንስ በአዋጅ ደረጃ በግልጽ ሁሉንም የህብረተሰብ ክፍሎች ተቃዋሚውንም በስልጣን ላይ ያለውን የገዢ ፓርቲ ጨምሮ ፍላጎቶች፣ አቅጣጫዎች፣ አቋሞች የሚያንጸባርቁ ስራዎችን እንዲሰራ በአዋጅ በግልጽ ማንዴት የተሰጠው ተቋም ይቀርና ሌሎችም እንኳ በዚህ በብሮድካስት ኤሪያ ውስጥ የፓርቲ ሚዲያ እንዳይኖር መንግስት በአዋጅ መሰረት የወሰነው እና በግልጽ የተከለከለ ተግባር ስለሆነ የፓርቲ ሚዲያ ተደርጎ መታየት የለበትም። ከዚህ ቀደም የነበሩ የመገናኛ ብዙኃን ምናልባት ከኢቲቪ የኢትዮጵያ ቴሌቪዥን በቀድሞ ስርዓቶች ውስጥ ያከናውናቸው ነበሩ ስራዎችን እና ባህሪያቱን አይቶ ከዚህ ጋራ ማመሳሰልም አሁን ባለው ሁኔታ ተገቢ አይመስለኝም። ሁላችሁም እንደምታዩት በቀጥታ ለውጭ በሚተላለፉ ፕሮግራሞቹ ድርጅቱ በሀገሪቷ ውስጥ ያሉ ነባራዊ ሁኔታዎችን ለማሳየት የሚያስችሉ ፕሮግራሞችን፣ ዜናዎችን እየቀረጸ በቀጥታ ያስተላልፋል። በዚህም የተነሳ ወቅታዊ በሆኑ ጉዳዮች ላይ ዜጎች መረጃ ደርሷቸው የኢንፎርሜሽን የሆነ በመረጃ ላይ የተመሰረተ አቋምና ውሳኔ ብያኔ ለመስጠት የሚችሉበትን ሁኔታ ለማመቻቸት የበኩሉን ትልቅ ጥረት እያደረገ ያለ ተቋም ነው። ስለሆነም የኢትዮጵያ ቴሌቪዥን ላይ የሚሰነዘሩ ቧልቶች እና የማጣጣያ ትችቶች ተቋሙ አሁን ያለበትን ቁመና
የስራ አቅጣጫ ኤዲቶሪያል ፖሊሲ የማንጸባርቁ ስለሆኑ ተገቢ ናቸው የሚል እምነት የለኝም። የብሔር ብሔረሰቦችን መብት በሚመለከት በቀደም ሲል እንደገለጽኩት በሀገራችን ውስጥ በፌዴራል የተመሰረተ ፌዴራላዊ ስርዓት በሀገራችን ታሪክ ለመጀመሪያ ጊዜ ማንነት እንደ አንድ እርግማን ሳይሆን እንደ አንድ ትልቅ ብሔራዊ ጸጋና የጋራ እድገትና ልማት ትልቅ ሀብትና ጸጋ ተደርጎ እንዲታይ የሚያደርግ ለአንድ የሚያስተናግድ ፖለቲካዊ ማዕቀፍ ነው የተፈጠረው። ይህ ፖለቲካዊ ማዕቀፍ ለይሁንታ ወይም ላይ የተፈጠረ ሳይሆን በተጨባጭ ክልሎች በራሳቸው የተለያዩ ኢትዮጵያ ብሔር ብሔረሰቦች በራሳቸው ሪሶርሶች እንዲያዙ በጋራ በተሰማቸው ጉዳዮችን ላይ በኩል እንዲሳተፉ ለማድረግ የሚያስችል ፌዴራላዊ ስርዓት የፈጠረው ዛሬ ነገ ይጠርፋል ተብሎ በዚህ ፖለቲካዊ ማህበር ውስጥ ወይም ፌዴራላዊ ህብረት ውስጥ አባል የሆኑ መንግስታት እና ሉዓላዊ የሆኑ ብሔር ብሔረሰቦች በፈቀዱት ጊዜ ለመውጣት የሚችሉበትን ሁኔታ ጭምር ያመቻቸ ትልቅ ለሌሎች ሀገሮችም ተምሳሌታዊ መሆን የጀመረ ብዝሃነትን በእኩልነት እና በአብሮነት አጣምሮ የያዘ ፖለቲካዊ ማህበረሰብ ነው። ይህ ፖለቲካዊ ማህበረሰብ በፈጠረው ሁኔታ በሀገራችን ውስጥ በየክልሉ እጅግ በጣም ትልቅ መሻሻሎች፣ ለውጦች በኢኮኖሚ በማህበራዊ ዘርፉም በሁሉም የህይወት መስኮች እየታዩና እየተመዘገቡ ነው ያሉት። አንዳንድ ጥናቶች እንደሚያሳዩት እንደውም በከተሞች በሀገራችን ውስጥ ባሉ የከተሞች ልማት ምጣኔ ረገድ የክልል ከተሞች ምጣኔ ከአዲስ አበባ እጅግ በጣም የላቀ እና የፈጠነ ሆኖ ነው እየታየ ያለው። በሀገራችን ውስጥ ከዛኒዛባ ቆርቆሮ ቤቶች ያለፈ የማይታይባቸው የነበሩ የክልል ከተሞች ዛሬ በሜትሮፖሊታን የሚባል በሚችል ደረጃ የበለጸጉ ዘመናዊ ከተሞች፣ የትልልቅ የአየር ሆቴሎች፣ የአየር መንገድ፣ ዓለም አቀፍ የአየር መንገድ፣ የአየር ማረፊያዎች ያሏቸው ለከተማ ልማት አስፈላጊ የሆኑ የመሰረተ ልማት አቅርቦቶች ሁሉ የተዘረጉላቸው ከተሞች መሆን ችሏል። ይሄ በፕሮፓጋንዳ ሳይሆን በተጨባጭ ስራዎች እና በፖለቲካዊ በተፈጠረ አዲስ ፖለቲካዊ ስርዓት የተፈጠረ እውነታ ነው። ይህንን ሁኔታ ለማየት የማይፈልጉ ወገኖች ከመጀመሪያው ጀምሮ የደረቅ ትንቢት የመዋርት ሲያማርቱ የፌዴራላዊ ስርዓት በአመታት ውስጥ ይፈረካከሳል ወይም ፌዴራላዊ ስርዓቱ በአንድ ወይም በሌላኛው ብሔራዊ ማህበረሰብ ወይም ብሔረሰብ የበላይነት የሚመራ የክልላ ፖለቲካዊ ንብረት እንደሆነ ሲያውጁ ስንሰማ ቆይተናል። እውነታው ግን በኢትዮጵያ ነባራዊ ሁኔታ ይህ አይደለም። ሁሉም ክልሎች በጋራ ሀገራዊ ጉዳዮች ላይ ቀጥተኛ እኩል የሆነ ተሳትፎ የሚያደርጉበት የፌዴሬሽን ምክር ቤት ትልቅ የፌዴሬሽን ምክር ቤት አለ። በሀገሪቷ ውስጥ ያለው የምርጫ ስርዓትም ህብረተሰቡ ወኪሎቹን በቀጥታ ነጻና ቀጥተኛ በሆነ ምርጫ ለፌዴራል ፓርላማ የሚመርጥበትን ስርዓት ያመቻቸ በመሆኑ በሁሉም የሀገሪቷ ክፍሎች ውክልና ያላቸው በፖለቲካ ፓርቲዎች ውስጥ የሚሳተፉ ዜጎች በጋራ ፌዴራላዊ ጉዳዮች ላይ ተሳትፎ የሚያደርጉ ብዝሃነት የሚታይበት ፓርላማ ለመፍጠር የተቻለበት ሁኔታ ነው ያለው። በአጠቃላይ ሲታይ የሀገራችን ፌዴራላዊ ስርዓት የአንድ ክልል የአንድ ብሔር ጭቆና ወይም ገዥነት
ሊደረግበት የማይችልበት ሊረጋገጥ የማይችልበት ጥልቅ የሆነ ፖለቲካዊ ህገ መንግስታዊ ማህበርን የመሰረተ በመሆኑ እነዚህ የተሳሳቱ ግምቶች አንዳንዴም ሆነም ተብሎ የሚሰነዘሩ መሰረተ ቢስ ክሶችና ስሞታዎች ተጨባጭ ሁኔታ እንደሌላቸው ለማንም ግልጽ የሆነበት ሁኔታ ነው የታየው። በሀገሪቷ የፖለቲካ ምህዳር ውስጥ ከሁሉም ብሔረሰቦች የተውጣጡ እና ይህንን የሚያንጸባርቅ ፖለቲካል ስብጥር እና ብዝሃነት ያለበት ፖለቲካዊ ጥንቅር ነው ያለው። ይህንን ባለፈ ከዚህ ባለፈ የአንድ ብሔር በላይነት እንደተፈጠረ አስመስለው ማርክ የሚያወሩና የሜንተረት የሚፈልጉ ወገኖች ምን መሰረት የሌላቸው መሆኑ በይፋና በግላጭ የታዩባቸው 1001 ሁኔታዎች ናቸው ያሉት። በአጠቃላይ ይሄ መሰረተ ቢስ ፕሮፓጋንዳ እና ወቀሳ ቀና ከሆነም የተሳሳተ ግንዛቤ ነው። እዚህ ሀገር መጥተዎቹ ብትመለከቱት እውነታው ሌላ መሆኑን ለመገንዘብ ብዙ የሚፈጅ አይደለም። የሀገሪቷን አጠቃላይ ሪያሊቲ ይህንን የሚያንጸባርቅ አይደለም። በመጨረሻ ላይ የተነሳው የችግር ተመላሾችን ሁኔታ በተመለከተ የሚሰነዘሩ ወቀሳዎች አሉት። ሁላችሁም እንደተከታተላችሁት እርግጠኛ ነኝ። መንግስት በተለይ ከሳውዲ አረቢያ በህገወጥ መንገድ የተገኙ የውጭ ሀገር ዜጎች ናቸው ተብለው ወደ ሀገራችን እንዲመለሱ የተደረጉ ዜጎችን እዛ አቀባበቅ አላላክ እና መስተንግዶ በሚመለከት ትልቅ ስራ እየሰራ መሆኑ ነው። ይሄ ችግር ከመከሰቱ አስቀድሞ የህገወጥ የሰዎች ዝውውርን በዚህ በህገወጥ ደረጃ በህገወጥ መንገድ ከሀገራቸው ወጥተው የተገኙ ዜጎች በዚህ ሂደት ውስጥ የሚደርስባቸውን አበሳ ችግርና መከራ ለመቀነስ የሚያስችል መሰረታዊ መፍትሄ ለማፈላለግ የሚያስችል መርሃ ግብር ቀይሶ በጠቅላይ ሚኒስትሩ አስተባባሪነት እና ቀጥተኛ ኢንቮልቭመንት እስከ ክልል ዞኖችና ወረዳዎች ድረስ የሚደርስና በዚህ ሁኔታ ችግሩን ከስሩ ለመቅረፍ የሚያስችል ሰፊ አገራዊ ስራ ሲያከናውን ቆይቷል። በዚህ መሰረት የሳውዲ አረቢያ መንግስት ከ7 ወር በፊት ዜጎች እንዲመለሱ ዜጎችን አስወጣለሁ የሚል እርምጃ ሲያወጣም መንግስት ይህንን አስቀድሞ በመገመት ዜጎች እንግልት ሳይደርስባቸው ወደ ሀገራቸው በተገቢ ሁኔታ ሊመለሱ የሚችሉበትን ሁኔታ ለማመቻቸት ሳውዲ አረቢያ ድረስ ግብረ ኃይል ልኮ በየከተሞቹና በየአካባቢዎቹ ከኢትዮጵያውያን ኮሚኒቲዎች እና በሌሎች መንገዶች ይህንን ሁኔታ አውቀው ዜጎች በፍጥነት መንግስት በመቻቻላቸው ሁኔታ ወደ ሀገራቸው እንዲመለሱና ሀገራቸው ውስጥ ያለውን የስራና የተፈጠረ የስራ ዕድል ተጠቃሚ ሆነው ራሳቸውን ከችግርና ከጉስቁልና እንዲያላቅቁ ለማድረግ ከፍተኛ ጥረት አድርጓል። እንዳለመታደል ሆነ እዚያ የነበሩ የተለያዩ ብዙ ጋዎች የሳውዲ መንግስት ወጃ ሁለት ነበረ ነው። ስለዚህ በመንግስት ጨክኖ ወይም ደግሞ ቁርጠኛ አቋም ወስዶ ተግባራዊ ያደረገው የሚለው የተሳሳተ መረጃ ብዙዎች ሰለባ ስላደረገ በወቅቱ ወደ 400 የሚሆኑ ኢትዮጵያውያን ብቻ ሰብስቦ ለመመለስ ለማድረግ ወደ ሀገራቸው ለመመለስ እንዲመለሱ ለማድረግ ተችሏል። የሳውዲ መንግስት ዜጎችን ህገወጥ ናቸው ያላቸው የተለያዩ ሀገር ዜጎች በመጠለያ አካባቢዎች እያከማቸ ወደ ሀገራቸው መመለስ ሲጀምር የዚህ አይነት ውጣ የደረሰባቸው ኢትዮጵያውያኖችን ከዛ ካሉ የመጠለያ ጣቢያዎች ጀምሮ ጉዳት እንዳይደርስባቸው ለማድረግ በዚህ ረገድ ከዜጎች የሚሰማቸውን መረጃዎች በማጠናቀር መንግስት
ከሳውዲ መንግስት ባለስልጣናት እና ከፍተኛ አካሎች ጋር በመነጋገር እና ቅሬታውን በማሰማት ጭምር የሚሰሙት እና የተፈጸሙት በደሎች በአስቸኳይ እንዲታረሙ ዲፕሎማሲያዊ እና ፖለቲካዊ ጥረት ሲያደርግ ቆይቷል። በዚህ ረገድ መንግስት እዛ ባሉበት ጥበቃ ስር ባሉበት ሁኔታ ላይ እንግልት እንዳይደርስባቸው ብቻ ሳይሆን ወደ ሀገርም የሚመለሱበት ምቹ ሁኔታ በመፍጠር እዚህ ሀገር ውስጥ ሲደርሱ መስተንግዶ ለማድረግ የሚያስችል በሀገር አቀፍ ደረጃ ሁሉንም ቁልፍ የፌዴራል መንግስቱ የአካላት ያካተተና በክልልም ደረጃ እንደዚሁ ባቻ መስመር የተደራጀ የመስተንግዶ እና መልሶ ማቋቋሚያ ግብረ ኃይል በመመስረት በሺዎች በመመለስ ላይ ያሉ ዜጎች ያለ እንግልት ወደ የመጡበት አካባቢ እንዲመለሱ ለማድረግ የሚያስችል ከፍተኛ ስራ ለመስራት ሞክሯል። በፊት በነበረው ግምትና ትንበያ መሰረት ለችግሩ ይመጥናል ብሎ ያሰበውን ከፍተኛ በሚሊዮኖች ወደ 50 ሚሊዮን የሚሆን ገንዘብ በመመደብ ቦታዎችን የመጠለያ ቦታዎችን በማመቻቸት ለተመላሾች ወደ አካባቢያቸው የሚሄዱበትን የመመለሻ ገንዘብ ሁሉ በማዘጋጀት ከፍተኛ ስራ ሲያደርግ ቆይቷል። በዜጎች ላይ የሚደርሰው እንግልት እና ችግር በሳውዲ አረቢያ መንግስት በኩል ቀጥተኛ ተሳትፎ ቀጥተኛ ሂደት ተሰጥቶት ማስተካከያ እርምጃ እንዲወሰድበት ለማድረግም ከፍተኛ የዲፕሎማሲያዊ ጥረት ሲያደርግ ቆይቷል። በከፍተኛ የመንግስት ኃላፊዎች ደረጃ በሁለቱ መንግስታት ኃላፊዎች ደረጃ በዚህ ጉዳይ ላይ ቀጥተኛ ድርድሮች፣ ቀጥተኛ የመግባባትና የመግባቢያ ሂደቶች ተከናውነዋል። እነዚህ ሁሉ የሚያሳዩት መንግስት በዛ ባለው ሁኔታ በአመቺ ባልሆነ ሁኔታ ውስጥ በመጠለያ ጣቢያዎች እንዳወጣቸው ያወጣችሁ ብሎ ዜጎቹን ያልተዋቸው መሆኑንና እንደሚታወቁት በፊት ከሁለት ከሶስት በረራ አልፈው አሁን እስከ 12 እና 13 በረራ በሚደርስ ጊዜ በሚቀጥለው ሳምንት ውስጥ ቀርቦ የተባሉትን ዜጎች በሙሉ ከሳውዲ አረቢያ አምጥቶ ለመመለስ የሚያስችል ከፍተኛ ርብርብ በማድረግ ላይ ነው ያለው። ይሄ ሁሉ ለጉዳዩ ከመድረሱ አስቀድሞ በሀገር አቀፍ ደረጃ ትልቅ ስደት የህገወጥ የሰዎች ዝውውር እንቅስቃሴን ለመክታትና ለማስወገድ የሚያስችል ትልቅ ብሔራዊ ጥረት ሲያደርግ የቆየ መሆኑን ይህንን ለማስቀረት የሚያስችል የጉዞ እገዳ ድረስ ሁሉ እስከ መውሰድ እርምጃ የወሰደ መሆኑን ከዚያም አልፎ በመሰረታዊ ደረጃ እዚህ ያሉ ዜጎች በደላሎች በህገወጥ የሰብአዊ ሽግግር ተሳታፊ ወንጀለኞች የሚደርስባቸውን የሚያደርጉባቸውን ጫና መቋቋም የሚችል የተለያዩ ስኪሞችን ፕሮግራሞችን ማቀዶችን በማድረግ በተለይ ለዚህ ተጋላጭ በሆኑ ክልሎችና አካባቢዎች ውስጥ ትልቅ ስራ በመስራት ችግሩን ለመቅረፍ የሚያስችል ጥረት በማድረግ ላይ ነው ያለው። የችግሩ መሰረታዊ መፍትሄም በሀገር አቀፍ ደረጃ ተቀምጦ ዜጎች ተመላሾችም ሆኑ እዚህም ያሉት ሆኑ ተመላሽ የሆኑ ዜጎች በመልሰው የሚቋቋሙበትን ሀገራችን ውስጥ በአሁኑ ጊዜ ለ4 ሚሊዮን አካባቢ ዜጎች የስራ ዕድል መፍጠር የቻሉ ዜጎችን በተለያዩ መስኮች በአነስተኛ እና ጥቃቅን የስራ መስኮች ለማሰማራት የሚያስችሉ የእቅዶችና ፕሮግራሞች ተዘጋጅተዋል። በእነዚህ ፕሮግራሞች ውስጥ በክልሎችም ደረጃ ታቅፈው ራሳቸውን የሚችሉበት እሴት መፍጠር የሚችሉ ዜጋዎችን ለማፍራት ጥረት እያደረገ ነው ያለው። ይህን ሁሉ ስራ እየሰራ ያለውን መንግስት አንድ ይህቺ ቀውስ ተፈጠረች ብለው የሚጠብቁ የቀውስ ተጠቃሚ የሆኑ ወገኖች ጉዳዩን ከመጠኑ በላይ በማጎል የመንግስትን ወቃሽ ሆነው ለመቅረብ የሚያደርጉት ጥረት ብዙዎችን
በብዙዎች ትዝብት ዘንድ የጣላቸው ነው። አንዳንዶቹ እንደምታውቁት እንደሰማችሁትም ከተፈጠረው ቀውስ ድጋፍ እናገኛለን በሚል ፍሌት ያልተፈቀዱ ፖለቲካዊ ሰልፎችን በማድረግ በጣም ዘረኛ የሆነ ዜኖፎቢክ የሆነ ቅስቀሳ በማድረግ ዘረኛ የሆነ ቅስቀሳን ጭምር በማድረግ ከጸረ አረብ ሴንቲመንት ለመፍጠር ጥረት ሲያደርጉ ታይተዋል። እንዲህ አይነት የረከሱ ፖለቲካዊ ትርፍ ለማምረት የሚደረጉ ጥረቶች በዜጎች እንደማይታለሉ የገባቸው አይመስልም። እነዚህ ወገኖች ዜጎች እነዚህ ወጣቶች እነዚህ የህብረተሰብ ክፍሎች ከተለያዩ የአገሪቷ ክፍሎች በተለያየ መንገድ ወጥተው ሳውዲ አረቢያ የገቡ ሰዎች ናቸው። በርካታ የህብረተሰባችን ክፍሎች ከዛ ከባህር ማዶ ጀምሮ እዚህ እስከመጡበት ድረስ የተደረገውን ጥረት በቀጥታ በራሳቸው በተመላሾቹ አንደበትና በቤተሰቦቻቸው ቀጥተኛ ተሳትፎ ቀጥተኛ ምስክርነት መንግስት ያደረገው ጥረት የኃላፊነት ስሜት እና ዜጎችን ዘለቄታዊ በሆነ መንገድ መልሶ ለማቋቋም የቀየሳቸው ፕሮግራሞች እና እነዚህን ተግባራዊ ለማድረግ የሚያከናውናቸው ነገሮች ቀጥተኛ ግንዛቤ የፈጠሩ በመሆኑ ያው እንደ ወትሮ እንደ ሌሎች እድሎች ይሄ ነፋስ አምጥቶ ጣለን ብለው ያሰቡ ወገኖች በዚህ ምንም ትርፍ ማግኘት እንዳልቻሉ መገንዘብ ይቻላል። ስለዚህ በዚህ ረገድ የሚሰነዘሩ የዜጎችን ችግር ውስቁልናና የሰቆቃ ለርካሽ በጣም ሴክታሪያል ለሆነ ጥቅምና ፖለቲካዊ ስሌት ተጠቃሚ ለማድረግ ከግንቦት ሰባት ጀምሮ በዚያ ጉዞት ላይ ያሉ ጽንፈኛ ፖለቲከኞች ሁሉ በተቀነባበረ መንገድ መንግስት ነው ተጠያቂ በሚል የቅጥፈት ፕሮፓጋንዳ ለመዝራት ጥረት ሲያደርጉ ሰንብተዋል። ጆሮ የሚሰጣቸው የለም። እነዚህ አስቀድመው ራሳቸው ዲስክሬዲት የሆኑ ታማኝነታቸውን ያጡ ወገኖች ሲሆኑ እንደ ወትሮ የክስረት ፖለቲካቸውን ክስረት ስራቸውን ተሸክመው እንደሚቀሩ ለመተንበይ በጣም አስቸጋሪ አይደለም የሚሆነው። እሺ አሚር ይሰማል? አሚር አንዳንድ እሺ፣ በጣም እናመሰግናለን ክቡራቱ ሽመልስ ከማል። በጣም ብዙ ሰው እያዳመጠ ነው ያለው፣ ሰዎች በደንብ እየተከታተሉ ነው ያሉት ከመላው ዓለም። መቼም ጊዜዎትና ሰዓቶትን ወስነው በዚህ ሰዓት ከኛ ጋር በመቆየቶት በጣም ትልቅ አክብሮት አለን። በቀጥታ መቼም ይሄ ጥያቄ ባይሆንም ወደዚህ ጥያቄ መምጣት ግድ ይለናል። ምክንያቱም በተለይ በውጪ የሚኖረው ኢትዮጵያዊ የተለያዩ ነገሮችን ይሰማል። ሰሞኑን አንዳንድ ነገሮች በህዝቡ ዘንድ በተለያየ ሁኔታ ሰበር ዜና በማለት ብዙ አይነት በውጪ ላለው ህዝብ አንዳንድ ነገር ይነገራል። ያ ሰበር ዜና ቁም ነገር አለው ብለን አይደለም ወይም ይሄ ነው ለማለት ግን ከመንግስት ራሱ ቀጥታ መስማት ስላለብን ብዙ ኢትዮጵያን በተለያየ ሁኔታ ላይ ምክንያቱም ኢትዮጵያን ስንባል የተለያየ ሚዲያዎችን እንከታተላለን። የኢትዮጵያ መንግስት በአገራችን ያለውን ፖለቲካ ምህዳር ለማስፋት ቅድም እርሶ እንደተቀመጡት ነገር እንደተናገሩት በተለያየ መንገድ እየሰራ ነው ብለዋል። ይሄ በጣም የሚደገፍ ነው፣ በጣም ጥሩ ነው። ነገር ግን ሰሞኑን ያለው ነገር ምንድነው? በቀጥታ ነጥቡን ተጠቅሳለሁ። ከግንቦት ሰባት የሚባለው የፖለቲካ ድርጅት የኢትዮጵያ መንግስት ከሌላው ፓርቲ ለይቶ ጥሪ እንዳቀረበለትና ግንቦት ሰባት ቅድመ ሁኔታዎችን እንዳስቀመጠ በጠቅላላ በውጭም በውስጥም ለሚኖረው ህዝብ አስታውቋል። የኢትዮጵያ መንግስት በዚህ ላይ ምን አይነት ጥሪ ነው ያቀረበለት? ጥሪስ ካቀረበለት ከሌሎቹ የፖለቲካ ድርጅቶች ወይም ደግሞ ኢትዮጵያ ውስጥ በሰላምና በተለያየ ሁኔታ የሚንቀሳቀሱ የፖለቲካ ድርጅቶችስ ለምን ጥሪ አላቀረበም? ጥሪም ደግሞ ካላቀረበስ መንግስት ምን ለመጠቀም ተብሎ ነው? በተለይ ከዚህ ከግንቦት ሰባት ከሊቀመንበሩ የተለያዩ መግለጫዎችን ሐሳቦች የሰጡትና ይሄንን በትክክለኛ ለህዝቡ እንዲያስገነዝቡልን በትህትና እንጠይቃለን። አመሰግናለሁ። እሺ አመሰግናለሁ። ያው እንደሁላችሁም ይሄን ጉዳይ ስሰማ እጅግ በጣም አስገርሞኛል፣ አስቆኛል።
ነገሩ በጣም ትልቅ የዘመናችን ወቅት ባልት ትልቅ የፌዝ ክወና ነው። ለነገሩ የዚህ አሉባልታ ምንጮቹም አስተጋቢዎቹም ያው የግንቦት ሰባትና የግንቦት ሰባትን የሚመሩ አመራሮች መሆናቸው እና የእነሱ ሚዲያ መሆኑ ለነገሩ ከየት እንደመጣና የነገሩን ትክክለኛ ባህሪ ለመረዳት አስቸጋሪ ያደረገው ይህን ጉዳይ እኔም ለማንኛቸውም ይህን ጉዳይ ሰምቼዋለሁ። ለኢህአዴግ በእነሱ አነጋገር ወያኔ በየወር ብቻ 3 ጊዜ ለድርድር አቤት ብሎ ሽምግልና ጠይቆናል ነው የሚሉት እና ስለ ኢህአዴግ ልክ ውክልና እንደሰጣቸው አድርገው የኢህአዴግ ቃል አቀባይነትን ጭምር እየቃጣቸው ነው ያሉ። ኢህአዴግ እንደምታውቁት የራሱ ቃል አቀባይ ያለው የራሱ በተለያዩ ጉዳዮች ላይ የወሰደውን አቋም በግልጽ ለመናገርም ሆነ ለማስረዳት በጉዳዩ ላይ በአቋሙ ላይ ለመሟገት ወደኋላ የሚሆን ድርጅት አይደለም። ትራክ ሪከርዱን የሚያሳየው እንግዲህ የግንቦት ሰባት መሪዎች ኢህአዴግን በምን አግባብ ወክለው የድርድር ጥያቄ ያቀረበ እንዳሉ እና በሱ ስም መናገር እንደጀመሩ ጨርሶ አልገባንም። ያው የተለመደ ቀን ስልማቸው መሆኑ ከመሆኑ የሚያልፍ አይደለም። እነዚህ ወገኖች በውስጣቸው ያለ ምናባዊ ዓለም ውስጥ ራሳቸውን ውጠው በዛው የራሳቸውን ውሸት አምነው በውስጣቸው እውነትና ውሸትን መለየት የሚያቅታቸው እውነትን ከሐሰት መለየት በሚያቅታቸው ደረጃ የገዛ ራሳቸውን ከእምነት እና ብቃት እያላመጡ የሚኖሩ ሰዎች ናቸው። ብርሃኑ ነጋ በዚህ ጉዳይ ላይ መግለጫ ሰጥቷል ሲባል ሰምቻለሁ። ምናልባት እንግዲህ ብርሃኑ ነጋ ቅድም በሰፊው ስንናገር እንደነበር ነው ከዓለም መገናኛ ብዙኃን የራቀ ሰው አይደለምና በተለያዩ መንገዶች ሀገር መልማቱን አዲስ አበባ መበልጸጓን መልማቷና ማደጓን ሲሰማ አዲስ አበባ መግባት ናፍቆት ይዞት ከሆነ ይሄ ናፍቆት የፈጠረው ናፍቆት ያስከተለው ክፍተት ነው በማለት የሚያስችል ካልሆነ በስተቀር እንዲህ አይነት ነገር ከባዶ ቦታ አንስቶ ማስተጋባት በጣም የሚያስገርም ነው። በእኔ ግምት እንግዲህ ለምን ይሄንን አሉት? ለምን ይሄንን ክፍተት ራሳቸው ፈጥረው ራሳቸው አስተጋብተው ለትልቅ ዜና ለማድረግና እንትን ለማድረግ መነጋገሪያ ይሽሉ ለማድረግ ለምን መከሩ የሚለው ነገር ላይ ብዙ ግምት መሰንዘር ይቻላል። ሁላችሁም እንደምታውቁት ያው ለክህደታቸው ቀለብ የሚፈጥሩላቸው ወገኖች አሉ። በዚህ አግባብ በቅርቡ ብርሃኑ በሙስሊም ላይ እንዳየነው ለክህደቱ የተሰፈረለት 30 ወቄት ወርቅ እንደምን አድርገው አትከልክሎት ሌላ ቀለብ ለማስፈር ይህን ስራ ሰራው ለማለት አንድ ነገር ደግሞ ፈብሪኮና አንድ ነገር ፈጥሮ ይዞ መውጣት ያለበት መስሎት በዚህ አግባብ የፈጠረው ነው ለማለት ብሎ መገመት ምክንያታዊ ነው ብዬ አስባለሁ። ይሄ ካልሆነ ብርሃኑ ከዚህ በፊት ይሄን ለማለት የሚያስችለን ብርሃኑ ከዚህ በፊት ብርሃኑ ነጋ ከዚህ በፊት እንደምታውቁት ከአዲስ አበባ ስንገባ እንከፍላቸዋለን ብለው የአዲስ አበባ ሲገባ የሚከፈል ዲቪደንድ የትርፍ ክፍያ
ይኖራል የሚል አንድ የጦርነት ኩባንያ ነገር አቋቁሞ የአርበኝነት ቦንድ ሁሉ ለመሸጥ ሲቃጣቸው ነበር። በዚህ የተወሰኑ የዋሃዎችን አጭበርብረው የተወሰነ ገንዘብ ሰብስበው ሊሆን እንደሚችል እንገምታለን። ይሄ ግምታቸው ቀረርቶ ባዶ ሆኖ ለትንሽ ጊዜ ኪሳቸውን ከሞላላቸው በኋላ ሌላ አቅጣጫ ነው ያዞሩት እና ስለዚህ ይሄ ብርሃንና ኩባንያው ሌላ ስልት ፈጥረው አዲስ አስቤዛ ለማግኘት ቀለብ ለማሰፈር የፈጠሩት ነገር ሊሆን ይችላል የሚል ግምት ነው ያለኝ በበኩሌ። ይሄ ሲሆን ግን በትንቃቸውን በጨረሱ ቁጥር አዲስ ተረት እያመጡብን አዲስ ጨዋታ እያመጡ ህብረተሰቡ ላይ ማላገዳቸው ትንሽ እጅግ በጣም የሚያሳፍር ጉዳይ ነው የሚሆነው። ለእኔ ካለፈው ተግባራቸው ስናየው በአንድ ስራ ይሰራል ተብሎ ከተገመተ ወይም በተለያየ መንገድ ላይ ካሉት አስቀድሞ ፕሪኤምፕት ለማድረግ የተወሰነ ጥረቶች ሲያደርጉ እናያለን። ባለፈው የአክራሪነትን ለመግታት በብሔራዊ ደረጃ ሰፊ እንቅስቃሴ የሚደረግ መሆኑንና አንድ ብሔራዊ ኮንፈረንስ የሚካሄድ መሆኑን ሽውታ የበረተው ብርሃንም የሃይማኖት ጉዳዮች ላይ ወረቀት ጫጭሮ የቢሮዎችን ሰብስቦ የሆነ እዛ አካባቢ አንድ ኮሜዲ ፈጥሮ ሰውን ሲያደናቆር የከረመበት ሁኔታ አለ። ምናልባት ሰሞኑን አንዳንድ የጀመሩት ሊሸፍኑትና አስቀድመው ማንነታቸውን ሊያሳዩ የሚችል ገበና አስቀድመው ይጋለጥብናል የሚል ፍርሃት አስበርብቷቸው በዚህ ረገድ ራሳቸውን አግንነው ለማሳየት ጥረት በማድረግ የፈጠሩት ከሆነ ይሄም አንድ ነገር ነው ሊባል ይችላል እና ብዙ ነገር ሊባል ይችላል። ያም ሆነ ግን ኢህአዴግን ያክል በዚህ ሀገር ፖለቲካዊ ሽግግር ውስጥ ትልቅ ሚና ያለው ፖለቲካዊ ድርጅት ባደረጋቸው ረጅም የተጋድሎ ዓመታት ውስጥ የዳበረ እና በሚሊዮኖች የሚቆጠሩ አባላትን አፍርቶ ሰፊ ህዝባዊ መሰረት ያለው ድርጅት እና በሌላ በኩል ደግሞ ቅድም በገለጽናቸው ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ሁኔታዎች ታዲያ በመነሳት ላይ ያለ በፈጣን እድገት ላይ ያለ የተረጋጋ መንግስት ሎሌውን ትቶ ጌታውን ትቶ እንዴት ከሎሌው ጋር ለመደራደር ይመርጣል? ምናልባት ከዚህ በፊት ከዛሬ 9 ዓመት ጀምሮ መንግስት በተለያዩ አጋጣሚዎች በኃላፊዎቹ የሚከተለው የውጭ ፖሊሲ ከጎረቤቶቻችን ከጎረቤት ሀገሮቻችን ጋር በሰላም ለመኖር የሚያስችለንን ሁኔታ ለመፍጠር ሰላምን ለመመስረት ጥረት እንድናደርግ የሚመራን በመሆኑ ከዚህ አንጻር ከኤርትራ መንግስት ጋር የተፈጠረውን ችግር በሰላም አግባብ ለመፍታት ከፍተኛ ጥረት በየጊዜው እናደርጋለን በማለት በግላጭ መንግስት ይህን የሚያደርገው ለሰላም ያለውን ኮሚትመንት በየጊዜው ሲገልጽ ቆይቷል። ከዚህ አንጻር የሰላም ጥሪ የቀረበላቸው ጌቶቻቸው እንኳን ሽምግልና ተልቆብን ወይም በግብ ተጠይቀውን እንዲህ አለን ብለው አልፎከሩም። እነዚህ ሎሌዎቻቸው አንድ የሀገራችን ተረት አለ፣ ጃንደረባ በቦታው ምልክት ይፎክራል ይላሉ እና እነሱ እንኳን ያላሉትን ነገር ያልወሰዱትንና ለማለት ያልፈለጉትን ነገር ተጠርተን እንደገና ለገና ኤርትራ አለን ስለሚሉ ከዚህ ተነስተው እንደምንም ለተጣምተው ወደኛ አምርቷል የሚል ነገር ለመፍጠር ጥረት ያደረጉ ከሆነ ያደረጉ ሊሆን ይችላል የሚል ነገር ግምትን መውሰድ ይቻል ይሆናል። ያም ሆነ ይሄ ሁሉ ከንቱ ጥረት ነው የሚሆነው። የኢትዮጵያ መንግስት እንደ መንግስት
አሸባሪነት ከተሰየመው ወንጀለኛና አሸባሪ ድርጅት ጋር የመደራደር አካባቢውን አቋም ነው። በአልቃይዳ ጋራ መንግስት አይደራደርም። አልቃይዳ የለየለት አሸባሪ ድርጅት ነው። እነዚህ በሌላ ግርያዎች አልቃይዳ ሌላ ግርያዎች ናቸው። በአሸባሪነት የተፈረጁ ወንጀለኞች ናቸው። ከነዚህ ጋር የሚኖረው ግንኙነት ህጋዊ ተጠያቂነት ጉዳይ ነው። ከዚህ ያለፈ በመንግስት ደረጃ የተፈጠረ ጉዳይ የለም። እነሱ ያውቁታል። ከፖለቲካ መድረኩ ውስጥ መሳተፍ አቅቷቸው የህዝብ ድጋፍና ይሁንታ ማግኘት ባለመቻላቸው ከብዙዎቻቸው ጋራ ከመድረኩ ከወጡ ሰዎች ናቸው። ከዚህ ሰላማዊና ህጋዊ ከሆነ የፖለቲካ ኢንጌጅመንት እና የፖለቲካ ትግል ውጪ የአመፃና የሽብር አማራጮች ሀገራችን ውስጥ ተግባራዊና ውጤታማ ሊሆን እንደማይችል እነሱም አሳምረው ያውቁታል። እኛም በሚገባ እንረዳዋለን። ማንም ዜጋ በሚገባ ያውቀዋል። እንዲህ አይነቱ ተግባር እንደዚህ ብሎ ራሳቸውን አግኝተው ለማሳየት በየጊዜው ክህሎቶች በመፍጠር ይህንን የዜጎችን ግንዛቤ ለማዘርዘር የፈጠሩት ሌላ የትወና ጨዋታ ነው ከማለት ያለፈ በዚህ ረገድ ምንም ነገር እንደሌለ እንዲታወቅ ለመግለጽ ነው የምወደው። እሺ የተከበሩ አቶ ሽመልስ ከማል ከልብ እናመሰግናለን። አሁን በቀጥታ ሁለት ሰው እድል ሰጣለሁ። ሎሬት መጀመሪያ ተች ዳውን ሰዓታችንም እያለቀ ስለሆነ በጣም ይቅርታ፣ ምክንያቱም የያዝነው ፕሮግራማችን የሞላ ነው እንትን ያለ ነው። ሎሬት እና የመጀመሪያ ሎሬት ከዛ ተች ዳውን ሁለታችሁ በተከታታይ ሄዱ። ሎሬት ማይኩን ያዘው። በጣም አመሰግናለሁ ኢዛና። በተለይ ቅድም የተነሳው ጥያቄ በጣም ሴንሲቲቭ ነበረ። እኔ እንኳን ትኩረት አልሰጠሁትም። እጅግ በጣም ደስ በሚል ብዙ ጃንደረባ የፓልቶክ ጃንደረባዎችም አለን። እንግዲህ የማንኛችን ፉከራ ሴንስ እንደሚያደርግ መረዳት የሚቻል ይመስለኛል። it is so funny really። እኔ በህግ ውሳኔ የተሰጠበትን የህግ ባለሙያውና ዳኛውን አቅርበን የሚሰጠው መልስ በጉጉት ተጠብቅ ነበር። ለመልሱ በጣም አመሰግናለሁ። ክቡራት ሽመልስ በተደጋጋሚ በተለያዩ ሚዲያዎች ላይ በሰጠውት እኔም ኢንተርቪው ላይ ኢህአዴግ ኢትዮጵያን አፍርሶ እንደሰራ ልማቱ እጅግ ልቤን እንደማረከና ስተች የነበርኩትን በምርኮኝነት እጄን እንዳነሳው ገልጫለሁ። በሌላ መልኩ ግን በዲሞክራሲ ግንባታው ተሸናፊ እንደሆናችሁ በግልጽ አስቀምጫለሁ። በእውነት ለመናገር የዲሞክራሲ ተጠያቂነቱን ሶስትዮሽነቱን በተለይም የጎንዮሽ ሆሪዞንታሉን የበላይና የበታች ወይም ቨርቲካሉን ማህበራዊ ተጠያቂነቱን ይሄ ሶሻል ኤንድ ካልቸራል እንትን ተጠያቂነቱን ተርጎም አልሰጣችሁም። ብትሰጡም ያን ያህል ዴዲኬትድ ሆናችሁ አልሄዳችሁበትም። የሰብአዊ መብት አያያዝ፣ የጋዜጠኞች መብት አጠባበቅ የመሳሰሉት ላይ በእውነት ከልብ በሆነ መልኩ የሚታይ ነው። ለብዙ ትችት የሚያጋልጡት እነኚህ ነገሮች ናቸው። የህግ አውጪው፣ ህግ አስፈጻሚና ህግ ተርጓሚው በበቂ ሁኔታ ኢትዮጵያ ውስጥ አልተደራጀም፣ ቢደራጅም ከይስሙላ ያለፈ አይደለም የሚል ትችት ነውና የሚሰጠው። በዚህ ጉዳይ ላይ ትናንት ቢያመልጠንም ዛሬን ተክተን በመስራት ነገን መቅደም እንዲቻል ምን ታስባላችሁ የሚል ጥያቄ ነው ያለኝ። ሌላኛው ጥያቄ የዚህ የቤቶች ግንባታው መቼም ለተቀማጭ ሰማይ ቅርቡ ነው። ቤቱ ሲሰራ በመሬት መንቀጥቀጥ እንደሚፈርስ ጥራት የለውም፣ በነፈሰ ሲሚንቶ የማይባል ነገር አልነበረም። አሁን ታሪክ መሆኑ እውነት መሆኑ ዓለም መመስከሩ ሲታወቅ ደግሞ አዲስ የመጣው ፍልስፍና ገንዘብ ስለሌላቸው ገንዘብ ዲፖዝ እንዲያደርግላቸው ዲያስፖራ እንዲሰጥ ነው የሚል ትችት አለና ይሄ የቤቶች ግንባታው ጉዳይ በምን መልኩ ይስተናገዳል? አስተማማኝነቱ የቱን ያህል ነው? ሌላው ለልማት ስራዎቹ የብድር ፍሰቱን በተመለከተ
እኔ በመኖርበት ሀገር ስዊዘርላንድ ክሬዲት ስዊስ ባንክ በቅርቡ 1.4 ቢሊዮን ብር ከጅቡቲ እስከ አፋር ክልል ባለው የባቡር ሀዲድ ዝርጋታ ብድር እንደለቀቀ አውቃለሁ። ሌሎችም ብድሮች በበርካታ ሁኔታ በብድር የምታገኙትን ገንዘብ በተግባራዊ ስራ አፈጻጸማችሁ በመርካታቸው ተደጋግሞ እየተለቀቀ እንደሆነ ይታወቃል። አሁን ተደጋግሞ የሚነሳው ትችት ግን ብድሩን ትውልድ የሚከፍለው ለትውልድ ተደጋጋሚ ዕዳ የማውረስ የጥላቻ ለትውልዱ ደንታ ለመኖር የተነሳ የሚያደርጉት ውሳኔ ነው፣ ለኮራፕሽን አሳልፎ እየሰጡ ነው የሚባለው። ኮራፕሽኑን ደግሞ ኢህአዴግ በሚገባ ታክል እያደረገ እንደሆነ ያየን ነው። ትልቁ ጥያቄ ግን በውጪ ያለው የተቃዋሚ ድርጅት በሚያደርገው በተለይም ግንቦት ሰባትና ሌሎቹ በሚፈጥሩት ኢንፍሉዌንስ ብድሩ ሊቆም ነው የሚል ትችት ነገር ነው ያለው። እውነት ልማታዊ ስራው ላይ ችግር የሚፈጥሩ እንቅፋቶች ይኖሩ ይሆን? እነኝህን ለማቅረብ ፈልጌ ነው። እግዚአብሔር ይስጥልኝ አቶ ሽመልስ። በድጋሚ ለጊዜው ኢትዮጵያ ውስጥ በአሁን ሰዓት ከ7 ሰዓት ያላነሰ ነው፣ ከሌሊቱ 7 ሰዓት ማለቴ ነው። ኮንሰርንድ ሆነው ይሄን ያህል ጊዜ መቆየቱ ግን ይበልጥ እንዳከብሮና እንድማካባችሁ የሚያረክ ስለሆነ ከልብ አመሰግናለሁ። እሺ እግዚአብሔር ይስጥልን። ኢዛና ልቀጥል ሰማለሁ ልቀጥል። ቴንክ ዩ ሶ ማች የተከበሩ አቶ ሽመልስ ከማል በቅድሚያ በጣም ላመሰግኖት እወዳለሁኝ። እዚህ መጥተው ከረንት የሆኑ ጉዳዮችን ስለ ሀገራችን ለመወያየት አይነው ሚድናይት አልፎ ይሄንን ሳክሪፋይ ማድረጎ ላመሰግን እወዳለሁ በራሴና በሩም ስም። እንግዲህ ሁለት ጥያቄዎች ነው ያሉኝ። አንደኛው በግንቦት ሰባት ላይ የተያያዘ ነው፣ መልሰውታል። ግን እኔ በጣም እየገረመኝ ያለው አሁን አቶ ሽመልስ በጣም በሚገርም ነው የመለሱልኝ። አቶ ብርሃኑ ያው አዲስ አበባ ስላማረባት አሁን ናቅፎትም ሊሆን ይችላል ምንድነች ማነች አና ጎመዝም ብትሆን ያው ፈረስት ሌዲ ለመሆን ተቻኩላም የተለያየ ነገሮችን ልትናገር ትችላለች፣ ምክንያቱም ፈረስት ሌዲ የመሆን ድሪም ስለነበራት። ታዲያ ይሄ ነገር ራሱ ባክፋየር አይኖረውም ወይ? በእንቅርት ላይ ጆሮ ደግፍ አይሆንም ወይ? ለከሰረ ፖለቲካቸው ለጉንበት የከሰረ ፖለቲካ ላይ ትልቅ ባክፋየር አይሆንም ወይ? ይሄንን ለማለት ምንድነው ያስገደዳቸው? ሁለተኛ ጥያቄ ግን ዋናው አከርካሪ መመታት ያለበት የዚህ ጉዳይ አቀንቃኝ የኤርትራ መንግስት ነው። ስለዚህ እነዚህ በተረሪስት የተፈረጁ ድርጅቶች ፋብሪካ ሆኖ ያለው የኤርትራ መንግስት ነው። ኤርትራ እቃ አይደለም ኤክስፖርት የምታደርገው በአሁኑ ሰዓት ተረሪስት ነው ኤክስፖርት የምታደርገው ያለችው። ስለዚህ በዚህ ጉዳይ ዋና ስሩን መንቀል እየተቻለ ለምንድነው ላይላይን ሶሉሽን ምን ፈልገው? እና ይሄ ነው ሁለት ጥያቄ ያለኝ። አመሰግናለሁ። እንደገና በጣም ለሰዓቶና ለጊዜው እንዲሁም እኛን አክብረው እዚህ ስለመጡ በጣም ላመሰግን እወዳለሁኝ። አመሰግናለሁ። እሺ አመሰግናለሁ በቀረቡት አስተያየቶችና ጥያቄዎች። በኢህአዴግ ላይ በኢህአዴግ እንደ ድርጅትና በኢትዮጵያ መንግስት ላይ ይሰነዘራሉ የተባሉ መንግስታት ትኩረት አልሰጣቸውም የተባሉ ችግሮች ያው ከበርካታ ጥጎች በተደጋጋሚ አንዳንድ እንደዘመቻ መልክ ተቀነባብረው ሲቀርቡ የሚሰማቸው ናቸው። ምን እንኳ እነዚህ ጥያቄዎች ሁሉም ከቀናነት ከጎደለው ልቡና የመነጩ ናቸው የሚል ግርድፍ ድምዳሜ መስጠት ባልወድም፣ ማለትም ከተሳሳቱ መረጃዎች ከሁኔታውን በቅርብ ካለማጤን በቀና መንገድም ትችቶች ሊሰነዘሩ ወቀሳዎች ሊሰነዘሩ እንደሚችሉ አስቤ
በአጠቃላይ በጉዳዮቹ ላይ ግን በቀረቤታ ለማየት መሞከሩ ጥሩ ነው። ቅድም መጀመሪያ ላይ በሀገራችን ውስጥ ያለውን ሁኔታ ለመግለጽ ሞክር በተለይ ከዚህ የሰብአዊ መብት አያያዝ ረገድ መንግስት ያለውን ሪከርድ የመንግስትን ኮሚትመንት በሰብአዊ መብቶች የአፈጻጸም አድማስ የአጠባበቃቸው አድማስ እየሰፋ እየዳበረ እንዲሄድ በማድረግ ረገድ የሚያደርገው ጥረት ላይ ያሉ ጥርጣሬዎችን፣ ወቀሳዎችን ወዘተ በሚመለከት እውነታውን በቅርበት ለማየት ይረዳሉ ብዬ የተነገርኳቸው ያቀረብኳቸው እውነታዎች ነበሩ። ከነዚህ መካከል አንዱ ያው ህገ መንግስታችን ላይ የተመሰረቱ የተረጋገጡ የሰብአዊ መብት ድንጋጌዎች ሆነው እነዚህን የሰብአዊ መብት ድንጋጌዎች ከመንግስታችን የተቀበላቸው የሀገሪቱ ህግ አካል እንዲሆኑ ያደረጋቸው ዓለም አቀፍ ስምምነቶች እና የሰብአዊ መብት ድንጋጌዎች ውስጥ የተገለጹትን ጨምሮ ማለት ነው ተግባራዊ ለማድረግ የሚያስችሉ የማስፈጸሚያ ስልቶች እና ኢኔብሊንግ ሌጅስሌሽኖችን ጭምር ባለፉት 20 ዓመታት በተደጋጋሚ ሲያወጣ ለአፈጻጸማቸው ምቹ የሆኑ ዴሞክራሲያዊ ተቋሞችን ለመገንባት ጥረት ሲያደርግ ነው የቆየው። በዚህ ረገድ የሰብአዊ መብት አፈጻጸም ደረጃ ለመከታተል ለመቆጣጠር በዚህ ረገድ የሚታዩ ግንፈቶች እና ችግሮች ወይም ስምቶች ካሉ እነዚህም ለሚመለከታቸው አካላት አቅርቦ በዚህ ላይ ማስተካከያ ለመውሰድ ክትትል የሚያደርግ የሰብአዊ መብት ኮሚሽን ተቋቁሟል። ይህ የሰብአዊ መብት ኮሚሽን በቅርቡ እንዳያችሁት በተለያዩ የሰብአዊ መብት አጠባበቅ ዘርፎች ውስጥ የእነዚህ የመብቶች አጠባበቅ ደረጃ ምን ይመስላል የሚል ዝርዝር ነፃ እና ገለልተኛ የሆነ ቅኝት እና ሰርቬይ በማድረግ በተጨባጭ ማስረጃዎች ላይ የተመሰረቱ ሪፖርቶችን አውጥቷል። በሪፖርቶቹም ላይ ያሳፈራቸው ግኝቶች መነሻ በማድረግ መሻሻል የሚገባቸው ጉዳዮች ላይ ምክረ ሀሳቦችን ጭምር ለመንግስት አካላት አቅርቧል። በቅርቡ ለምሳሌ የማረሚያ ቤቶች አሁን የአምነስቲ ኢንተርናሽናል በፖሊስ ጣቢያዎችና በፖሊስ መጠበቂያ ቦታዎች እና በማረሚያ ቤቶቹ ይታያሉ ያላቸውን መሰረተ ቢት ጥሰቶች በምንም ማስረጃ የማይገኝላቸው አሉባልታዎች ከማሰማቱ አስቀድሞ የሰብአዊ መብት ኮሚሽን በሀገሪቷ ውስጥ ያሉ እስር ቤቶችን መርምሮ እስር ቤቶች ውስጥ ያሉ በዓለም አቀፍ ከተቀመጡ መስፈርቶች በሕገ መንግስቱ ከተቀመጡ መርሆችና ስታንዳርዶች አንጻር መስተካከል አለባቸው ብሎ የሚላቸውን መጠናት ተጠናክረው መቀጠል አለባቸው የሚላቸውን ጉዳዮች ያካተተ ሰፊ ሪፖርት ይዞታል። ይሄ በአማርኛም በእንግሊዝኛም የወጣ ነው። ምን ያህላችሁ እንዳያችሁት አላውቅም። በፖሊስ የጥበቃ ማቆያዎች ቦታ ላይ የሚታዩ ችግሮችን የዳሰሱ ጥናቶች በማድረግ ሪኮመንዴሽን አቅርቧል። እንግዲህ በሀገራችን ያሉ ዴሞክራሲያዊ ተቋማትን በማጠናከር ረገድ እነዚህ ተቋማት በነጻነት መንቀሳቀስ ካልቻሉ፣ እነዚህ ተቋማት የደከሙና የመከኑ ተቋማት ከሆኑ እንዲህ አይነቱን ክትትል በማድረግ በተለያዩ መስኮች ላይ የሚታዩ ጉዳዮችን ተከታትለው በመንግስት በፓርላማ ወዘተ መወሰድ ያለባቸውን ጉዳዮች ለመጠቆም ምክረ ሀሳብ ለመስጠት ለመተቸት 1 minute left on this call የሚያበቃ ነጻነት ባልኖራቸው ነበር። ነገሩ ግን የሚያሳየው እውነታው መንግስት በእቅዱ ላይ ጭምር አውጥቶ በተለይ በዲሞክራሲና በመልካም አስተዳደር መስክ ያከናውናቸው ካቀዳቸው ትልቅ ክንዋኔዎች መካከል ዴሞክራሲያዊ ተቋማት ማለትም ፓርላማ አንደኛው የኦቨርሳይት ስራ የሚሰራ የመቆጣጠር የክትትል ስራ የሚሰራ በሕግ አስፈጻሚ ተቋም ወይም በሕግ አስፈጻሚ ዘርፍ የሚከናወኑ
ድርበባ ያለፉ ድንፈቶች ሁሉ ካሉ እነሱ በማቃናት እየተከታተለ ተጠያቂ የሚያደርግ ተቋም ነው። ይሄ ተቋም ራሱን ለማጠናከር የሚያስችሉ ከፍተኛ የማሻሻያ ስራዎችን በመስራት ዛሬ በቀጥታ በቴሌቪዥን መስኮት የምታያቸው አንዳንድ የመንግስት